ለመነጋገር ቀርበናል። የመጀመሪያው ሐሳብ ህወሓት ኢህአዴግ የ17 ወይም ደግሞ የ18 ቀናት ዝግ ስብሰባ ካደረገ በኋላ ለሀገሪቱ አመጣለሁ ብሎ የገባቸው ቃልና በወልዲያ የተፈጸመው ግድያን ጎን በጎን በማስቀመጥ እንነጋገራለን። ባለፈው ጥቂት ቀናት ውስጥ ከ60 የማይበልጡ የፖለቲካ እስረኞች እንደተለቀቁ ይታወቃል። እነኚህን ነገሮች አንድ ላይ አድርገን ሐሳብ እንሰጥበታለን። ሁለተኛው ደግሞ የዶክተር መረራና የስራ ባልደረቦቹ ወይ ደግሞ በኦሮሞ እንቅስቃሴ ምክንያት የታሰሩ ሰዎች መለቀቅና በኦሮሞ የተቃውሞ ትግል ወይ ደግሞ ብሔራዊ ትግል ላይ ምን አይነት አንድምታ እንዳለው ሐሳብ እንሰጥበታለን። መጨረሻ ላይ ህወሓት ሰሞኑን ድርጅታዊ ጉባኤውን ከጨረሰ በኋላ ያወጣውን አቋም መግለጫ ላይ እንነጋገራለን ማለት ነው። ዛሬ በዚህ ጉዳዮች ላይ ከኔ ጋር ለመነጋገር የቀረቡት ፕሮፌሰር እስቄል ገቢሳና ዶክተር ጸጋይ አራርሳ ናቸው። ፕሮፌሰር እስቄል እና ዶክተር ጸጋይ ዛሬ እንኳን ወደ ጋዲሰራ በዶሪ መጣችሁ በሰላም። ወደና ቆየ። አመሰግናለሁ። እንግዲህ በቀጥታ ወደ መጀመሪያው ሐሳባችን እንሄዳለን። ትንሽ ለማስታወስ ያክል ኢህአዴግ ወደ ስብሰባ ገብቶ አራቱን ብሔራዊ ድርጅቶች ሰብስቦ በዝግ ለ17 ወይ ደግሞ ለ18 ቀናት ያደረገውን ስብሰባ ተከትሎ ያወጣው የአቋም መግለጫ ነበረ። አቋም መግለጫው ትርጉም የለውም ሲባል ከጥቂት ቀናት በኋላ እንደገና የአራቱ ብሔራዊ ድርጅቶች ሊቃነ መናብርት ቀርበው መግለጫ ሰጥተውበት ነበረ። በዛ መግለጫ ወቅት እንግዲህ አንዳንድ ተስፋ እናደርጋለን ብለው እንሰራለን ብለው የሚያስቡትን ነገሮች ቃል ገብተው ነበረ። ከዚህ ውስጥ አንዱ የፖለቲካ እስረኞችን መልቀቅ ነው። ከዚህም ጋር ተያይዘው እንግዲህ ባለፈው ጥቂት ቀናት ውስጥ ዶክተር መረራን ጨምሮ 60 አካባቢ የሚሆኑ የፖለቲካ እስረኞች እንደተለቀቁ ይታወቃል። ነገር ግን በሺዎች የሚቆጠሩ እስረኞች ያው እስር ቤት ቀርተው እንዳለ ነው እና በዋነኛነት ደግሞ ቃል የገቡት ሰዎቹ ሊቃነ መናብርቱ ሲናገሩ ቃል የገቡት አንዱ ሰላምን እናሰፍናለን፣ ህዝብን እንሰማለን የሚል ነው እና በአጠቃላይ የሀገሪቷን ችግር ለመፍታት ከኛ በላይ የተዘጋጀ ኃይልም ስለሌለ የሀገሪቷን ችግር እንፈታለን የሚል ተስፋዎችን ሰጥተው ነው እንግዲህ የተናገሩት በአደባባይ ማለት ነው። እንዳየነው ከአንድ ቀን በፊት በወልዲያ በአመት በዓል ላይ በመንግስት ኃይሎች በተተኮሰ ጥይት ቢያንስ ከ7 እስከ 10 የሚሆኑ ሰዎች እንደተገደሉ ይታወቃል። እንግዲህ ይሄ በአንድ ከተማ በአመት በዓል ላይ የተደረገ ነገር ነው። እስኪ እነኚህ ነገሮችን አገሪቷ ምን ላይ እንዳለች ትንሽ ሐሳብ ለመስጠት ያክል እነኚህ ነገሮች እስኪ እናነጻጽራቸው። ኢህአዴግ እሰራለሁ ያለውን ነገርና እየሰራ ያለውን ነገር እንዴት ነው ህዝቡ ሊገነዘብ የሚችለው? እንዴት ነው ልንረዳው የሚችለው? እሱ የተናገረውን እንደ አቋም መግለጫ ያወጣውንና በመሬት ላይ እየሆኑ ነገሮችን እንዴት ነው አንድ ላይ አድርገን መገንዘብ የምንችለው? እስኪ እስቄል ካንተ ልጀምር። መልካም። በመጀመሪያ ይሄ ትናንት ወዲያ ተደረገ ወይም በጥምቀት በዓል ላይ የተደረገው ግድያ በጣም የሚያሳዝን ነው። ስለሚያሳዝን ለሟች ቤተሰቦች እኛ ሁላችንም ያጽናችሁ ማለት ያስፈልገናል ይመስለኛል። ምክንያቱም ጸሎት ለማድረስ ከአምላኩ ጋር ለመገናኘት እንጂ የሞትን ጽዋ ለመቅመስ ወደዚያ የለም። ስለዚህ የሚያሳዝን ነገር በመሆኑ ሁላችንንም የነካ ነው። ነገር ግን የመጀመሪያ ጊዜ አይደለም። ይሄ በመጀመሪያ በሃይማኖትን በሚነካ መልክ ባለ አከባበር ላይ ግድያ በሚፈጸምበት ጊዜ የመጀመሪያ ጊዜ አይደለም። አንደኛ የጥምቀት በዓሉ ከመደረጉ አስቀድሞ መንግስት መረጃ አለኝ ብሎ የውጭ ኃይሎች ወይም ጸረ ሰላም የሆኑ አንዳንድ ብጥብጥን ሊፈጥሩ ተዘጋጅተዋል የሚል
የአዲስ አበባ ፖሊስ ነው የኢትዮጵያ ፌደራል ፖሊስ ነው የሆነ መግለጫ አውጥቶ ነበር መረጃ አግኝተናል ብለው እንዲህ አይነት ነገር ተደርጎ አይታወቅም በሃይማኖት በዓል ላይ ወሰው ወደ ቤተክርስቲያን በሚሄድበት ጊዜ በየሳምንቱ ይሄዳል በየበዓላቱ ይሄዳል ምን አዲስ ነገር እንደመጣ አይታወቅም የሃይማኖት በዓል ላይ የእምነት በዓል ላይ ሰው እግዚአብሔርን ፈርቶ አምላኩን ፈርቶ እርስ በርሱ በግል ለመቀራረብ በሚሄድበት ላይ ክፉ ነገር ሊመጣ ነው ብሎ ወይም ተንኮል ሊሰራ ነው ብሎ ማውጣቱ ራሱ ቀድሞውኑ የተዘጋጁበት ይመስላል አስቀድሞ ዝግጅት የተደረገበት ነው የሚመስለው ከሱ ጋር ያይዘን የምናየው እዚህ ቦታ ላይ ፖሊስ በብዛት ነው የነበረው አዲስ አበባ ከተማም በየቦታው ላይ ይሄ አለማው የሚተኩሱ እንደነበሩ ይነገራል ፖሊስ መኖሩ ራሱ ፖሊስ በዛ ቦታ መገኘቱ ራሱ ቅድም ያልኩትን ሁለተኛ ዝግጅት ሲደረግበት እንደነበረ ያስታውቃል ማለት ነው ይሄንን እንግዲህ ከምን ጋር ነው ያይዘን የምናየው እስካሁን ድረስ በኦሮሚያ ግዛት ውስጥ ወይም በኦሮሚያ አስተዳደር ውስጥ ሲደረግ ነበር ምክንያት ሲፈለግ ነበር ሰዎችን ገለው የፌደራሉ መንግስት ያለውን ጉልበት ሊጠቀም የሚችልበትን ነገር ሲደረግ የነበረውን አሁን ወደ አማራ ዞን ማዛወሩ ነው አንዳንድ የኳስ ጨዋታ ምክንያት አለ አንዳንድ ምልክቶች በወልዲያ ላይ ታይተው ስለነበረ እቺ ነገር ከቆየች አትቆረጠም ተብሎ ወልዲያ ላይ እንዳነጣጠሩ ነው የሚታየው ምክንያቱም በጊዜው እንቅስቃሴ በወልዲያ ብቻ ሳይሆን በባህር ዳርም በጎንደርም ሌላ ቦታ ላይ በጥምቀት በዓሉ ላይ ተቃውሞን የሚመስሉ ነገሮችን ተደርገዋል በዛ ግን ግድያ አልተደረገም ስለዚህ የሚያሳየኝ ነገር ለኔ የሃይማኖት በዓል ላይ የእምነት በዓል ላይ ፖሊስን ልኮ በቤተክርስቲያን ቅጥር ግቢ ውስጥ ሰውን መግደል ምን አይነት መልክ እንዳለው ይሄ መንግስት በተለይ በህወሓት የሚመራው ምክንያቱም ከአካባቢው ፖሊስ ማለት ከክልሉ ፖሊስ ወይንም ደግሞ ከከተማው ፖሊስ ሰዎች እንዳልተሳተፉበት ፖሊሶች እንዳልተሳተፉበት የታወቀ ነው ከሌላ ቦታ የመጡ ናቸው ይሄንን ግድያ የፈጸሙት ዛሬ ደግሞ ወይም ትናንትና ከሞተው ሰው ዩኒፎርም ላይ እንደምናየው ሰዎችም ከሚናገሩት እንደምናየው ይሄንን ያደረጉት የአጋዚ ጦር ወይም ልዩ ጦር የፌደራል መንግስት የሚያዛቸው ጦር ናቸው ይሄንን የፈጸሙት በአጠቃላይ የሚያሳየን ምንድነው ይሄንን ወደ ኋላ ጠለቅ ብለን ልናይ እንችላለን የሚያሳየን ምንድነው ይህ መንግስት አንደኛ ብጥብጥን በመፍጠር በየቦታው የጸጥታ ችግር አለ በማለት አሁንም ቢሆን ከፍተኛ የሆነ ኃይል በመጠቀም ከህዝብ የመጣውን ይሄንን ከፍተኛ ተቃውሞ በየቦታው ለመግጨት ከፍተኛ ዝግጅት እንዳለ ነው የሚያሳየው ይሄ ደግሞ የሚሆነው ለምንድነው ሌላ ምርጫ የለውም ሌላ ከህዝብ ጋር የሚገናኝበትና በጎ አስተዳደርን ወይም ሰው ሊቀበለው የሚችለው አገዛዝን ለመመስረት ምንም የቀረው ነገር ስለሌለ በአንደኛው ብጥብጥን በመፍጠር ሁለተኛ በቤተክርስቲያን ውስጥ እንኳን በቤተክርስቲያን ግቢ ውስጥ እንኳን ልትቀሩ አትችሉም ልታመልጡ የምትችሉበት ቦታ የለም የትም ቦታ እንደርስባችኋለን የሚል ስጋት በህዝብ ውስጥ ለመፍጠር ልክ ቀድሞ በኢሬቻ ላይ እንዳደረጉት በኢሬቻ ሰው ከፈጣሪው ጋር ለመገናኘት በተሰበሰበበት ከፍተኛ የጦር ኃይል ይዘው ሄደው ከፍተኛ የጭፍጨፋ የፈጸሙትን አሁን ደግሞ በአማራ ዞን የፈጠሩት መልእክት ለመላክ ይመስለኛል ከሁሉም ከሚሰራቸው ነገሮች ሁሉ ከፍተኛ ውጥረት ውስጥ እንደገባና የቀረውን ይሄንን የጦር ኃይል በቤተ ክርስቲያን ግቢ ውስጥ እንኳን ለመጠቀም የደረሰ ከክስረት ወደ ክስረት ከቀውስ ወደ ቀውስ እየሄደ ያለ የሚጫወተው ካርድ በሙሉ እንዳለቀበት ነው የሚታየኝ ይሄ እንግዲህ አዲስ ነገር አይደለም ዛሬ ያሳዘናል እንጂ በኦሮሚያ ውስጥ በየቦታው ለ2 አመት ለ3 አመት ሲካሄድ ነበር ነው በየቦታው ደግሞ ለ25 ለ27 አመት ሲካሄድ ነበር ነገር ነው አሁን ተስፋ በመቁረጥ የመጨረሻ አቋምን ለመግለጽ የመጨረሻ ቁመናን ለመግለጽ የተዘጋጁበት ነገር ነው የሚመስለው እስከዚህ ድረስ ለማድረግ ፈቃደኛ ከሆኑ ጥሩ
ጠግሽ ወደ አንተ ልመጣ ነውና እስኪ ጥቂት ነጥቦችን አስተዋውሰን ቃል ከገቡት በተለይ ሰላምን በተመለከተ የተጠቀሙት ረዘም ያሉ አገላለጾች ነበሩ በአፍም ሲናገሩ በጽሁፍም መግለጫ ሲያወጡ ረዘም ያሉ ሰንተንሶችን ሲጠቀሙ ነበር ሰላምን እናሰፍናለን የአገሪቷን የሰላም ችግር እንቀርፋለን በሚል ማለት ነው አሁን እንግዲህ እስቄል እንደገለጸው ወልዲያ ላይ ሰው ለማምለክ ወጥቶ ታቦትን ለማጀብ ወጥቶ ነው እንግዲህ ሰው የተፈጀው በጣም የሚያሳዝን ነገር ነው እስኪ ይሄ ቃል የተገባውን ነገርና በጠራራ ፀሐይ እንደገና የፌደራል ወታደሮችን በማዝመት ወደ ክልል ልኮ የክልል ኃይል እንኳን ይያለ ወደ ክልል ልኮ ይሄ በጠራራ ፀሐይ ወጣቶችን መግደል ህፃናትን መግደል እንዴት ነው መገንዘብ የምንችለው እስኪ ያንተን ሐሳብ ስለንጸግሽ እሺ አመሰግናለሁ ይታና ያው በመጀመሪያ እስቄልም እንዳለው አይ ቲንክ ይሄንን ግድያ በማውገዝ ያስፈልጋል በሚቻል ያህል ድፍረትና ጥንካሬ ባለው ቋንቋ እና ይሄ ትክክል ያልሆነ ህጋዊም ያልሆነ በጦርነት ጊዜ ህግ እንኳን የተከለከለ ቦታ ላይ በቤተክርስቲያን በበዓል አውድ ውስጥ የተፈጸመ ስለሆነ ይሄ ሊወገዝ ይገባዋል in the strongest possible terms እናም እኔም እንደ አንድ የሚከታተል ጉዳዩን የሚከታተል ዜጋ ያው ለተጎዱ ልጆች ቤተሰቦች ሀዘናችንን እንገልጻለን ማለት ወዳለው እና ለነሱም መጽናናትን እንመኛለን ከዛ መቀጠል ግድያው አይ ቲንክ ባህሪያዊ ነው ለኢህአዴግ ለህወሓት ባህሪያዊ ነው ይሄ እና በግልጽ ያደረጉት ነገር ቢኖር በተለይ አንተ ከተጠቀስከው የተስፋ ቃል ቀደም ሲል የተናገሩት ፕሮሚስ ጋር ሲታይ ያው በአንድ በኩል የንግግር ሸፍጥ አለ በሌላ በኩል የግድያ ተግባር አለ እና ስርዓቱ የለየለት የግድያና የሸፍጥ ስርዓት እየሆነ እንደሄደ ወይም ድሮም የነበረ ባህሪያዊ ተግባሩን እየከወነ እንደሆነ ያሳያል ለኢህአዴግ ቃልና ድርጊት ንግግርና ተግባር ፍጹም የተለያዩ መሆናቸው የተለመደ ነገር ነው እና በዚህም ደግሞ ተጠቃሚ ሆነው ተገኝተዋል ለብዙ ዘመናት ህገ መንግስቱ አንድ ነገር ይላል እነሱ ሌላ ነገር ያደርጋሉ ህግ የሆነ ነገር ይላል እነሱ ሌላ ነገር ያደርጋሉ ከዛ በኋላ ሲያዙ ምንድነው መታረጉ ሲባል በመርህ ደረጃ እንደዚህ ነው ምናምነው አተገባበር ላይ ችግሮች አሉብን እናርማለን ሮም ባንድ ቀን አልተገነባችም ዲሞክራሲያችንን እናሰፋለን በጥልቅ እናስኬዳለን ወዘተ ይያሉ የተግባር ችግር እንጂ የፖሊሲና የአመለካከት አቅጣጫ ችግር እንደሌላቸው ሲናገሩና በዚህም ሲያተርፉ ኖረዋል እና አሁንም እንደዛ ነው የሆነው ባለፉት ወራት በሙሉ የህወሓት መግለጫ ነበረ የኢህአዴግ መግለጫ ነበረ የኢህአዴግ ፓርቲ ድርጅቶች መሪዎች ለጋዜጠኞች የሰጡት መግለጫ ነበረ ከዛም በፊት የብሔራዊ ደህንነት ምክር ቤት ያወጣው መግለጫ ነበረ በእነዚህ ሁሉ ውስጥ ችግር እንዳለ የአመራር ብልሽት እንዳለ የአመራር ውድቀት እንዳለ የፖለቲካ ጥያቄዎች ያልተመለሱ እንዳሉ ያምናሉ at the same time እነዛን ያመኑቸውን ችግሮች ለመቅረፍ ከመሞከር ይልቅ ከነሱ የባሰ የሚያባብሱ እርምጃዎች ይወስዳሉና ወልዲያ የተካሄደው ግልጽ የሆነ የበቀል ጥቃት ነው እንደገለጽከው በስፖርት ሜዳ ሲደረግ የነበረ እንቅስቃሴ አለ ተቃውሞ አለ እና ያን አጠራቅመው ቆይተው ጊዜ ወስደው ታንኮችን በቦታው አቁመው ሰራዊት አስፍረው በሚያሳዝን ሁኔታ ህዝብ የመግደል ሁኔታ ነው የታየው እና ያ የተለመደ የበቀል ጥቃት ነው በኢሬቻ ላይ እንደዚህ ነው ያደረጉት በየቦታው ተቃውሞ በበዛበት ጊዜ በበዓል ወይም ህዝብ በሚሰበሰብበት ኦኬዥን እንደዚህ አይነት እርምጃ መውሰዳቸው የተለመደ የበቀል በህዝብ ላይ የሚበቀል መንግስት ባህሪ እንዳላቸው የሚያሳይ ነው እንዳልኩት በወልዲያም በኢሬቻም የሆነው ነገር it's a violation of sacred grounds ቀደም ሲል እንዳልኩት በዓለም አቀፍ የጦርነት ህግ እንኳን the law of war sacred የሆኑ ቦታዎች የእምነት ቦታዎች የተደበቀ ሰራዊት እንኳን አይመታም ያ ቦታ አይጣስምና እና ይሄ ደግሞ በቃ ልማድ አድርገውታል አሁን እና እሱ ነው በጣም የሚያሳዝነው ነገር ልማድ ማድረጋቸው የተለያዩ
የተቀደሱ የሚባሉ ቦታዎችን እየደፈሩ በህዝብ ደም ማጨቅየት በዓላትን ማበላሸት ልማድ ያደረጉት እና ህዝብን ማሸበሪያ መንገድ ያደረጉት እንደሄዱ ያሳያል። ይሄን ያፈጸመው ደግሞ የፌደራል የጸጥታ ኃይል ነው። የክልል ፖሊስ አይደለም፣ የክልል አድማ በታኝ አይደለም፣ የክልል ሚሊሻ አይደለም። እነዚህ ሁሉ ተቋማት እያሉ የፌደራል የግድያ ቡድን ነው። ለምንድን ነው ይሄን የሚያደርጉት? እነሱ ያው ብጥብጥ፣ ሽብርና ፍርሃት ባህራዊ የሆነ የአገዛዝ ስልት አድርገው ወስደውታል። ብጥብጥ ማነሳሳት፣ ህዝብ ላይ ሽብር መፍጠር፣ ህዝብ እንዲፈራ ማድረግ፣ በዚህ መንገድ ከቤት እንዳይወጣ ማድረግ። እነሱ ደግሞ ከዚህ ፍርሃት የመነጨ ህዝቡ ካለኛ ማንም የለውም ብሎ ለመኖር የሚያስችላቸው የህልውናቸው መሰረት እንዲሆን ሆኗል ማለት ነውና they keep trading in fear and terror። ያንን ነው አሁንም የምናየው። ህዝብን ይመታሉ፣ ያሸብራሉ። ከዛ በኋላ ራሳቸውን ይሄንን ሽብር ለማስቀረት ያለ ብቸኛ የሰላም ጠባቂ የሰላም ባላደራ አድርገው ለማስቀመጥ ይሞክራሉ። መግለጫዎቹን ካስታወስክ የኢህአዴግ ረጅም ጊዜ ቆይተው ያወጡት መግለጫ በተለይ ደግሞ መሪዎቹ ለጋዜጠኞች በሰጡት መግለጫ ላይ አንዳንድ ቃል ገብተው ነበረ። እስረኞችን ለቃለን፣ ማዕከላዊን የመሰለ የማሰቃያ ቦታን እንዘጋለን ጠቅላይ ሚኒስትሩ የተናገሩት ነው። ይሄ በጠቅላይ ሚኒስትርነት ካፓሲቲ ላይሆን ይችላል፣ በደህዴን መሪነት ካፓሲቲያቸው ነው እዛ ጋር የተናገሩት። እኛ እንደውም ይሄ ፓርቲ ምን አግብቶት ነው እንደዛ አይነት ተቋማት እንዘጋለን፣ ህግ እንሽራለን ወይም ይቅርታና ምህረት እናደርጋለን ለማለት የሚችለው ስንል ነበረ። ለምን ይሄንን በፓርላማ ውስጥ አያደርጉም? የምር ትርጉም እንዲኖረው ከፈለጉ ለምን እንደ ጠቅላይ ሚኒስትር ይሄንን አይናገሩም ስንል ነበረ። እና እንደተባለው ፖለቲካ እስረኞችን እንለቃለን፣ ማዕከላዊን እንዘጋለን ብለው ነበር። የማሰቃያ ተቋማትን ተቋም የሆነውን ማዕከላዊን እንዘጋለን። ከዛ ትንሽ ቆዩና የፖለቲካ እስረኞች አላልንም፣ የፖለቲካ መሪ የሆኑ ታሳሪዎችን እንለቃለን አሉ። አሁን እንግዲህ ከቃል ሽሽት ነው። ከራሳቸው ከተናገሩት የተስፋ ቃል ፕሮሚስ እየሸሹ ወደ ኋላ ሪትሪት ሲያደርጉ ነው ያየነው። ትንሽ ቆዩና የተለመደው የይቅርታና የምህረት ስትራቴጂ ተጠቅመው በራሳቸው ጥፋት የተወነጀሉ የተከሰሱ ወይም ደግሞ ጥፋተኛ የተባሉ ፍርድ ቤት የቀረቡ ሰዎችን መንግስት እንደየሁኔታው ይቅርታና ምህረት ያደርግላቸዋል ይላል። ይሄ በተለመደው የህግ ስርዓት ውስጥ የይቅርታና ምህረት አንቀጾች አሉ። ያልተከሰሱትን በምህረት የተከሰሱትን በይቅርታ የመልቀቅ የህግ ውሳኔ ማለት ፖለቲከኞችን ኢንቮልቭ የሚያደርግ ግን ህጋዊ ሂደት ነው ይሄ። እና የፖለቲካ እስረኞችን እንፈታለን ብለው የፖለቲካ ውሳኔ ያደርጋሉ ብለን ስንጠብቅ በተለይ ደግሞ ከተጠቀሙበት ቋንቋ አንፃር የተጠቀሙት ቋንቋ ምን ይላል? አገራዊ የተሻለ አገራዊ መግባባት ለመፍጠር ሲባል በአገሪቱ ውስጥ ሰላም ለማምጣት ሲባል የፖለቲካ እስረኞችን እንፈታለን የሚል ነበረ ኮንቴክስቱ። ያ እንግዲህ የፖለቲካ ውሳኔ ወስደን በፖለቲካ ሰበብ የታሰሩ ሰዎችን እንፈታለን የሚል መስሎን ነበር። ነገር ግን ሄዱና በኖርማል የህግ ስርዓት በይቅርታና በምህረት መንፈስ ክሌመንሲ በሚባለው የህግ ስርዓት ማለት ነው የፖለቲከኞችን ተሳትፎ ያካተተ የህግ ሂደት ማለት ነው። ያ በዛ መንገድ የተወሰኑ ሰዎችን ለመፍታት ጥረት አድርገዋል እና በጣም ሴሌክቲቭ ናቸው። በጣም ፖለቲካሊ ሊያተርፉበት የሚችሏቸውን አይነት ሰዎች የተወሰኑ ለቀዋል። ምንም መታሰር ያልነበረባቸውን በመጀመሪያ ደረጃ ምንም ማስረጃ የሌላቸውን ሊቀጡ የማይገባቸውን በዚህ ሁሉ መከራ ውስጥ ማለፍ የሌለባቸውን ሰዎች በመልቀቅ ህዝቡ ጋር ጥሩ መሻሻል እንዳደረጉ ለማድረግና ከዚህም የፖለቲካ ትርፍ ለማግኘት ይሄንንም በማድረግ ሰላምና መረጋጋት ለመፍጠርና የተሻለ መግባባት ፈጥረናል በማለት ከዛ ባሻገር አዲስ የአገዛዝ ኔሬቲቭ አዲስ የአገዛዝ ትርክት ለማግኘት ጥረት እያደረጉ ነው። መግለጫዎቹ እንደምታስታውሰው አንተም ቅድም እንደገለጽከው ረጃጅም ድግግሞሽ የበዛባቸው አብዛኛው ጥፋቱ የኛ ነው የሚሉ አሁን የህወሓት ካድሬዎችም ለሳምንት ከተሰበሰቡ በኋላ የገለጹት በኋላ እንመጣበታለን። እሱን ቅድም እንዳልከው እዛም ላይ የምታየው ኦልሞስት ባንድ ሰው የተጻፉ የሚመስሉ ማለት ነው። የኢህአዴግ የስራ አስፈጻሚው የመጀመሪያው የህወሓት ማዕከላዊ ኮሚቴ የስራ አስፈጻሚ ኮሚቴ አሁን ደግሞ የህወሓት ካድሬዎች ከ2000 በላይ የሚሆኑት ሰብስበው የጻፉት ነገር ተመሳሳይ ቋንቋ ያለው ችግሩ የኛ ነው ይላሉ። ችግሩ የፖለቲካ አመራሩ ነው ይላሉ። ጥገኝነት ምናምን ከሚለው አልፈው አሁን ደግሞ
ወደ ራስን ወደ ገዢ መደብ የማሸጋገር ተግባር የተጠናወተው አመራር አለ ይሄን አምነን ተቀብለን ማስተካከል አለብን ይላሉ ግን አያስተካክሉም ይሄን በጻፉና ይሄን መግለጫ በሰጡ በማግስቱ ይሄው በጥምቀት በዓል ላይ በተከበረ ቀን ብዙ ደም አፍሰዋል እና ይሄ ኦልሞስት ያገዛዙ ስልት አዲስ ያገዛዝ ስልት እየሆነ ያው የሩል ኦፍ ቫዮለንስን ኤክስቴንድ በሚያደርግ ግን ደግሞ ትርክትም ያለው ሩል ኦፍ ቫዮለንስ እየሆኑ እንደሆነ ያሳያል እና ያሳዝናል አመሰግናለሁ ጸጋሽ እንግዲህ እናንተም እንዳላችሁት ይሄ ግድያ ስለዚህ ጉዳይ የሚያወራ ሰው ሁሉ ይሄን መወገዝ ያለበት ነገር ነው በመጀመሪያ ደረጃ የሰው ልጅ ሐሳቡን ቢገልጽ እንኳን ሰዎች እንኳን ለማምለክ ነው የወጡት ታቦት ለማጀብ ነው የወጡት ተቃውሞ ቢያሰማ እንኳን አሁን አነሳለው ምን እንዳሉ ሰዎቹ አንዳንድ ህዋት ጋር ግንኙነት ያላቸው ሚዲያዎች ምን እንደተናገሩ ሰምታችሁና ይሄ ነገር በጣም የሚያሳዝን ነገር ነው ማንንም ሰው ይሄንን ማውገዝ ነው ያለበት ሰው የሆነ ሰው ሁሉ የሰው ልጅ እንደዚህ እንደ አውሬ በስናይፐር በአልሞ ተኳሾች ሲገደል ህፃናትን ጨምሮ ሲገደል መወገዝ ያለበት ነገርና በጣም የሚያሳዝን ነገር ነው ነገሩን ደግሞ በጣም አሳዛኝ የሚያደርገው በተመሳሳይ መሪዎች በተመሳሳይ ታጣቂዎች በሁሉም የሀገሪቱ አካባቢዎች ይሄ ግድያ መደረጉ ነው በየጊዜው ማለት እና በአደን እንደ ክልሉ መሪ የተናገራቸው ነገሮች ነበሩ ግን ይሄንን የማውገዝ አቅም ያገኙ አልመሰለኝም ነገር ግን ሁሉም ሰው መሆኑ ይበቃል ይሄንን ነገር ማውገዝ ምክንያቱም በሶሻል ሚዲያ እንደታየው ሰዎች እንደ አውሬ ነው በአልሞ ተኳሾች የተገደሉት አንዳንድ ምስሎች እንደታዩም አይተናል በጣም የሚገርመው ነገር ግን ስለ ግድያው ብቻ አይደለም መገደሉ ብቻ አይደለም ከህዋት ጋር ግንኙነት ያላቸው ሚዲያዎች አንዳንድ ጊዜ ኒውትራል በመምሰል በአማርኛ ወሬያቸውን የሚያወጡ በአማርኛ ከህዝብ ጋር የሚገናኙ በተለይ ሪፖርተር ይሄንን ነገር ምክንያት ለመስጠት ምክንያታዊ ለማድረግ በአደባባይ የተደረገውን ግድያ ምክንያታዊ ለማድረግ የተደረገ ጥረት አለ እሱ ነው አንዱ በጣም የሚያሳዝነው ነገር አንዱ ያመጡት ነገር ምንድነው የፖለቲካ መልእክት ያነገቡ ወጣቶች ታቦትን ያያጀቡ ባሉበት ሰዓት መግቢያ ሰዓት ከደረሰ በኋላ የፖለቲካ ዓላማን ለማራመድ ተቃውሞ ሲያሰሙ ነበር የሚል እንግዲህ ይታያችሁ ተቃውሞ ስላሰሙ ነው የተገደሉትና መገደል ነበረባቸው የሚል ነው ማለት ህዋት ገሎ ሲያበቃ ሪፖርተር ደግሞ የተገደሉበትን ምክንያት ቀድሞ ይናገራል ማለት የሰው ልጅ ቢቃወምም ባይቃወምም በጥይት እንደ አውሬ ተደብድቦ የሚገደልበት ምክንያት ምንም ነገር የለም ግን ሪፖርተርን ምክንያት ለመስጠት ሞክሯል ድንጋይም ተወርውሯል የሚል ምክንያት ለመስጠት ሞክሯል ከሰው እየቀደሙ ማለት ነው ይሄ በመሰረቱ በጣም የሚያሳዝን ነገርና አስነዋሪም ነገር ነው የሰው ልጅ ከተገደለ በኋላ ያው በጠራራ ፀሐይ እንደ አውሬ በአልሞ ተኳሾች ሰው ከተገደለ በኋላ የተገደለው የፖለቲካ መልእክት ስላስተላለፈ ነው የሚል ሰው የፖለቲካ መልእክትን ማስተላለፍ ሐሳቡን መግለጽ ያው በአገሩ ላይ ሙሉ መብቱ ነው የነሱን ፍቃድ የሚያስፈልግ አልመሰለኝምና እንደዚህ አይነት መግለጫ ማውጣቱ ራሱ ወይ ደግሞ ወሬ ነው ብሎ ማተሙ ራሱ በጣም አሳፋሪ ነው የሚመስለኝ ሌላው ነገር ይሄ ስለ ህዋት ከተናገራቸው እና ኢህአዴግም በኋላ ላይ ካሰማው ነገሮች ውስጥ አንዱ ይሄ የእስረኞችን የመፍታቱ ጉዳይ ነው ስለዚህ ወደ እነ ዶክተር መረራና ሌሎች ኦሮሞና ሌሎች ፖለቲከኞች መፈታት እንድንተላለፍ ብዬ ነው በዚህ እና የተናገሩት ቅድም ጸጋይ አንስቶት ነበረ
ሲናገሩ በተለይ በአፋቸው አራቱ የብሔራዊ ድርጅቶቹ ልቃነ መናብርት ሲናገሩ የመሰለው ለህዝቡ በፖለቲካ ምክንያት የታሰሩ ሰዎች የተፈረደባቸውም ያልተፈረደባቸውም ገና ክሳቸው እየተካሄደ ያለውም ሰዎች በፖለቲካ ምክንያት የተያዙ ሰዎች ይለቀቃሉ የሚል ነበር። እንግዲህ 8 ነው 9 ጊዜ ነው ኤዲት አድርገው ከዛም እሷንም በጣም በስተውባቸው ያፈገፈጉት ማለት ነው። ነገር ግን ዶክተር መረራን እንደለቀቁ ይታወቃል። ከዶክተር መረራ ጋርም ከ60 የማይበልጡ የፖለቲካ እስረኞችን እንደለቀቁ ይታወቃል። ነገር ግን በተለይ በኦሮሚያ ከ20,000 ሰዎች በላይ በፖለቲካ ምክንያት ታስረው ግማሾቹ በሚታወቁ እስር ቤቶች በግማሾቹ ደግሞ በማይታወቁ እስር ቤቶች የታሰሩ ወጣቶች፣ አዛውንት፣ የልጆች እናትን ጨምሮ ታስረው ያሉበት ሁኔታ ነው ያለውና የኦፌኮ አመራርም እንደበቀለ ገርባና ጓደኞቹ እንደታሰሩ ነው ያሉት። የነሱ ጉዳይ ምን ነገር ያልተነሳበት ሁኔታ ነው ያለው። እስኪ የቀሩት ላይ በኋላ ሐሳብ ልንሰጥ እንችላለን። አሁን እስኪ የነ ዶክተር መረራ መለቀቅ አንድምታው ምን እንደሆነ በተለይ በኦሮሞ ብሔራዊ ትግል ውስጥ ምን አንድምታ ሊኖረው እንደሚችልና በአገሪቷ ፖለቲካ ውስጥም ቢሆን ምን አንድምታ ሊኖረው እንደሚችል በዚህ ላይ ትንሽ እንነጋገር። ምን ትርጉም ይኖረዋል? እስኪ የዶክተር መረራ መለቀቅና ከሱ ጋርም የታሰሩ ከተለያዩ የኦሮሚያ አካባቢዎች የታሰሩ ሰዎች መለቀቃቸው ምን አንድምታ ነው የሚኖረው ብለን ነው የምታስበው? አሁን ቅድም ሁለታችሁም ስትነጋገሩ እንደነበራችሁት መግለጫዎቹ ወይም ደግሞ በቃል የሚሉትና በመግለጫ የሚያወጡት በቃላቸውና በተግባራቸው መካከል ከፍተኛ ልዩነት አለ የሚባለው ጸጋዬ ሲናገር ይሄ ባህሪያዊ ነው፣ ድሮም ይሄንን ነው የሚያደርጉት ነው ያለው። በአንድ በኩል ይሄ እውነተኛ ሆኖ ያለ በአሁን ደረጃ ግን ያሉበት ነገር ከፍተኛ መለያየት ነው ያለው በቃልና በስራ መካከል። አጣብቂኝ ውስጥ ገብተናል በሚሉበት ጊዜ እውነትም አጣብቂኝ ውስጥ እንደገቡ ነው ለኔ የሚታየው። አጣብቂኙ ምንድነው? መፍታት አሁን ፈቱ። ፕሮፌሰር መረራ ተፈታ። ለነገሩ ፕሮፌሰር መረራ ብቻ ሳይሆን ሌሎችም ተፈቱ። እንፈታለን ባሉትና ፕሮፌሰር መረራን በለቀቁበት መካከል ብዙ ጊዜ ነው የፈጀው። ምክንያቱም ያሉትን እንኳን ለማድረግ የማይፈልጉ እርግጠኛ ያልሆኑ ናቸው። በዛ አጣብቂኝ ውስጥ ነው ያሉት። የፈቱትም ለመፍታት ፈልገው አይደለም። ነገር ግን ምርጫ አጥተው ነው። አንድ ቃል ከተናገሩ በኋላ ምርጫ አጥተው ነው የሚለው ለምንድን ነው? ይሄ ደግሞ እንዲያውም ሌሎቹን እንዳይፈቱ የቀሩትንም እንዳይፈቱ ምን አንድምታ አለው ላልከው ነገር ሌሎችንም እንዳይፈቱ የሚያደርግ አይነት እንቅስቃሴ ነው የነ ዶክተር መረራ መፈታት የፈጠረው። መፍታት ማለት እነዚህ እስር ቤት ውስጥ ያሉትን መፍታት ማለት በተለይ የፖለቲካ መሪዎችን እንደ ዶክተር መረራ ያሉትን መፍታት ማለት ህዝብ በእነሱ ዙሪያ በእነሱ አካባቢ በከፍተኛ ኃይል እንዲነሳ ያደርጋል። አለመፍታት ማለት ደግሞ ጥያቄው አሁንም እየተራዘመ ተቃውሞ አሁንም እየበዛ ይሄዳል። ስለዚህ መፍታትም አለመፍታትም ምርጫ አይደለም ለነሱ። መፍታትም አለመፍታትም ምርጫ የማይሆንበት ደረጃ ላይ የደረሰ መንግስት ነው ማለት ነው። የሚሰራው ነገር ያለቀበት መንግስት ነው ማለት ነው። አንድምታው ምንድነው ላልከኝ አንዱ አሁን የጠቀስኩት ነው። አሁን ዶክተር መረራ ብቻ ሳይሆን ዶክተር ሩፋኤልም ሌላ ቦታም የተፈቱ ሰዎች በደረሱበት ቦታ አንደኛ ህዝብ በነቂስ ይወጣል። ሁለተኛ የከተማው ታክሲዎች፣ ባጃጆች አይቀሩም፣ ባለመኪና አይቀርም። ወጥቶ እንኳን ደህና መጣችሁ ይላል። ነገር ግን እንኳን ደህና መጣችሁ ብቻ ሳይሆን በእንኳን ደህና መጣችሁ ቀን የሚነገሩት ንግግሮች፣ ግጥሞች፣ ዘፈኖች፣ መፈክሮች በጠቅላላ የሚያሳዩት የእንኳን ደህና መጣችሁ ሳይሆን የተቃውሞን ነገር ነው። ተቃውሞው ደግሞ የሚለው
በቃን አንፈልግም ተውን ሂዱልን ቻው እያለ ብቻ ነው የሚነግራቸው ይሄ እንግዲህ አንድምታው ምንድነው ቅድም እንደተናገርኩት በሚፈቱበት ጊዜ ህዝብ የሚሰበሰብበትን ቦታ ይፈጥራል ዛሬ እንዲያውም ያየሁት የመንግስት ወደ ቡራዩ እንደዞረ ነው መንግስት አሁን ያለው ቡራዩ ላይ ነው የሚለው የሚናገረው እንግዲህ አንድ ስለተፈታ ዶክተር መረራ ስለተፈታ ህዝብ በዛ ዙሪያ አሁን ይሄንን እንመልከት ወጣት አይልም ሽማግሌ አይልም ሴት አይልም የፖለቲካ መሪ አይልም የሃይማኖት መሪ አይልም ክርስቲያን እስላም አይልም እዛ ላይ አይለይም በየተራው የተማረ ሰው አይልም በየተራው ሰው መጥቶ ያለብሰዋል ዶክተር መረራን የተለያየ ነገር ይሰጣቸዋል አሁን ለምሳሌ አባ ገዳዎች በመጡ ቀን ጋቢ ሰጥተውት የቦኩ ደግሞ ሰጡት ይሄ ሁሉ መልእክት ነው ለኔ እንደሚታይ እኛ ሌላ መሪ አለን እያለ ነው መንግስት ህዝብ የኦሮሞ ህዝብ እኛ ሌላ መሪ አለን እያለ ነው ሌሎቹም በሚፈቱበት ጊዜ እንግዲህ በዚህ ምክንያት አይቀጥልም ብዬ ያልኩት የሚያሳየው አንደኛ መንግስት ከዚህ አጣጥኝ ውስጥ ሊወጣ የሚችልበት ደረጃ ላይ አይደለም ያለው ሁለተኛ በሚፈታበት ጊዜ ደግሞ ይሄ ራሊንግ ፖይንት ይሆናሉ እነዚህ የተፈቱት ቀጥታ የሆነ የተቃውሞ ሰልፍና የተቃውሞ አካሄድ ነው የሚታየው በዚህ ስብሰባ ላይ ይሄ ደግሞ በዛ ላይ ብቻ ሳይሆን ይሄ ቀደም እንደተናገርነው በሃይማኖት ቦታ እንኳን ሰው የሃይማኖት ጉዳይ ሳይሆን የተቃውሞ ነገር ነው የሚያሳየው በየሄደበት ተቃውሞ ነው የሚያሳየው ተቃውሞው ደግሞ ዛሬ ግልጽ ያለ ነው እንደራደር አይደለም ህዝብ መንግስቱ ዛሬ የሚሉት በቅቶናል በቃን ሂዱልን ብቻ ነው የሚለው እና አንድምታው ይሄ ነው ለኔ የሚታየኝ መንግስት ምን ያህል ምርጫ እንዳጣ ምን ያህል የሚፈልገውን ለማድረግ እንዳልቻለ ህዝብ ግን በቆራጥነት ያገኘውን ቦታ ታክቲኩን ለውጦ ቀድሞ መንገድ ላይ ሲወጣ የነበረ አሁን ግን በሌላ ምክንያት ወይ ሃይማኖት ወይም ደግሞ በሰው መፈታትን እነዛን ግንኙነቶች ህዝብ የሚገኝበትን ቦታዎች እየተጠቀሙ ከፍተኛ የሆነ ህዝብ እንቅስቃሴና የህዝብ ንዴት እንዳለ የሚገልጹ ቦታዎች ሆነዋል አንዱ አንድምታ ነው የሚታይ ዶክተር ጸጋይ ደግሞ ጨምረበታል ጸጋይ እሺ ልክ ነው እኔም ስኬል እንዳለው ተቃውሞ ስላስነሱ ሰዎች መገደል የለባቸውም ለምንድነው ግን ተቃውሞ በእምነት ተቋማት አካባቢ የራሱን እየገለጸ ያለው ይሄ የሚነግርህ የፖለቲካ ምህዳሩ የፖለቲካ መድረክ የፖለቲካ ተቃውሞን ለማሰማት የፖለቲካ መድረክ እየሌለ መሆኑን ነው የፖለቲካ መድረክ ስለሌለ ሰው ምድራዊ የሆነ ፖለቲካዊ ተቃውሞን የሚገልጽበት መድረክ ባጣ ቁጥር ሊሰባሰብበት የሚችልበት አጋጣሚ ሁሉ በተገኘበት ቦታ ተቃውሞን ይገልጻል የስፖርት ተቃውሞ የስፖርት በዓል ሊሆን ይችላል የባህል ቦታ ሊሆን ይችላል የሙዚቃ መድረኮች ላይ ኮንሰርቶች ላይ ታየዋለ እና አሁን ደግሞ ከኢሬቻም ላይ እንደታየው በሃይማኖት መድረኮች ላይ ያንን የፖለቲካ ተቃውሞውን ይገልጻል እና ሊያመልጡት የሚችሉት ጉዳይ አይደለም አሁን ሆንት ያረጋቸው ነው በየአጋጣሚው ማለት ነው ተፈጥሮ የግል ስሜት መገለጫ በሆኑ ቦታዎች ሁሉ በአርት እና በሃይማኖት እና በስፖርት መድረኮች ሁሉ ይሄ አይነት ነገር በባህል መድረኮች ሁሉ ይሄ መገለጥ መጀመሩ በቃ ሞልቷል ማለት ነው ተቃውሞ በቃ የትም ቦታ ሆኗል አሁን ግን ተቃውሞ ስለተደረገ ሰዎች መገደል አለባቸው ወይ ያው አገዛዙ እንደሱ ነው ከኛ ጋር ካልተስማማችሁ እኛ እንደምንላችሁ ካልኖራችሁ እናጠፋችኋለን እና ይሄም ያው የተለመደ ባህሪያዊ ገጽታቸው ነው የዶክተር መረራ መለቀቅ በሚመለከት የዶክተር መረራ መለቀቅ መጀመሪያ ልናሰምርበት የሚገባው የህዝብ ድል ነው የኦሮሞ ህዝብ የተቃውሞ እንቅስቃሴ አንዱ ውጤት ነው ምክንያቱም የኦሮሞ ተቃውሞ በነበረ ጊዜ ይሄንኑ አስመልክቶ በቤልጅየም ብራሰልስ በዩሮፒያን ህብረት ስብሰባ ላይ ተገኝቶ ሲመለስ ነው ያሰሩ ምክንያቱም የኦሮሞ ተቃውሞ የሚገልጽለት የሚናገርለት ድምጽ ሆኖ በውጭ ሀገር በዓለም አቀፍ ተቋማት ፊት እሱ
ስለተገኘ ይሄንን ለማምከን እና ያው ሁሉን ነገር ማድረግ እንደሚችሉ ለማሳየት ዶክተር መረራን አሰሩት። ሲያስሩት ያለው ነገር ህዝቤ ያስፈታኛል ነው። እንዳለውም ወዲያውኑ የኦሮሞ ፕሮቴስት የተቃውሞ መፈክሮች ከነበሩት አንዱ የፖለቲካ መሪዎቻችን ይፈቱልን ሆነ እና ለረጅም ጊዜ የኦሮሞ ወጣቶች በየቦታው መሪዎቻችን ይፈቱልን እያሉ የሱንም የሌሎችንም የፖለቲካ እስረኞችን ስም እያነሱ ሲቃወሙ ነበረ። ይሄ ተቃውሞ ነው አሁንም ድል ያገኘው ማለት ነው። አሁን የምታየው ራሊ የሚገልጸው ነገር አሁን ህዝቡ እሱን ለመቀበል በሚወጣበት ቦታ ሁሉ እየገለጸ ያለው ነገር የፈለግነውን ነገር በትንሹም ቢሆን እጅ ቆልምመን ከህወሓት አስፈትተናል አግኝተናል እያሉ አንደኛው አንድምታ የኦሮሞ ፕሮቴስት በትንሽ ደረጃም ቢሆን አንድ ድል ጨብጧል። የተወሰኑ ታሳሪዎቹ በኦሮሞነታቸው የኦሮሞ ፖለቲካ ተቃውሞን አራማጅነታቸው የታሰሩ ሰዎች በሙሉ እንዲፈቱልን እንጠይቃለን፣ ግን እነዚህ መፈታታቸው የዛ ድል ውጤት ነው እያለ የራሱን አነስተኛም ብትሆን ሙሉ ያልሆነችም ብትሆን ሽርፍራፊ ብትሆንም የራሱን ድል እያከበረ ያለ መሆኑን እዛውም ላይ ደግሞ ሌሎች ትግሉን እንደሚያፋፍም ራሱን እያደሰ እንደሆነ ያሳያል። ለኦሮሞ ወጣቶች የራሳቸው ድል ነው። ህዝቤ ያስፈታኛል ብሎ የተማመነባቸውን ሰው ለማስፈታት ችለዋል። እነሱ ከዚህም በኋላ እንደማይመለሱ ወደ ኋላ እንደማይሉ ሌሎች ታሳሪዎችንም እስከ ማስፈታት ድረስ እንደሚሄዱ ያሳያል። ይሄ ነው አንዱ አንድምታው። ለሌሎች ኢትዮጵያውያን እንደዚሁ ብዙ ታሳሪዎች አሉ። ህወሓት ታሳሪዎችንም ሆነ የተበደሉ ማንኛቸውንም ሰዎች መፍታት የሚችለው በጽኑ የዜጎች ተቃውሞ ብቻ እንደሆነ መልእክት ያስተላልፋል። በጽኑ የዜጎች ተቃውሞ ብቻ ባልተቋረጠ ተስፋ በማይቆርጥ በየጊዜው ሆንት በሚያደርግ ተቃውሞ ብቻ እንደሆነ እስረኞቹን የሚፈታው ያሳያል። በፖለቲካ መንገድ አሰረ፣ ነገር ግን በህግ መንገድ ፈታው ለማለት በይቅርታ ነው፣ አሁን በምህረት ነው የፈታው። ነገር ግን ይሄንን ማድረግ የሚችለው የህግ ስርዓቱንም ማንቀሳቀስ የሚችለው የህዝብ ተቃውሞ ብቻ እንደሆነና የኢትዮጵያ ህዝብ በሙሉ ለታሳሪዎቹ ለተጠቂዎቹ ሁሉ መፍትሄ ማግኘት የሚፈልጉ ከሆነ በብርታት በጽናት ያለምንም ተስፋ መቁረጥ አበርትተው አሁንም ተቃውሟቸውን በማድረግ በመንግስት እንግዲህ መንግስት የሚባል ከሆነ ይሄ ያለው በዚህ ላይ ጫና ማሳደር እንዳለባቸው የሚነግረን መልእክት አለው። ሶስተኛ ለዓለም አቀፍ ማህበረሰብ ነው አንድምታው። የዓለም አቀፉ ማህበረሰብ የኢትዮጵያ መንግስት የፖለቲካ እስረኞችን ፈቷል ማለት ጀምሯል። የኢትዮጵያ መንግስት በህዝቦች መካከል መግባባትን ለመፍጠር ጥረት እያደረገ ነው ማለት ጀምሯል። በተለይ ደግሞ የዓለም አቀፍ ማህበረሰብ የሚያቀው ዶክተር መረራ ጉዲና የዋናው ተቃዋሚ ፓርቲ መሪ መፈታቱ በቃ ትልቅ ለውጥ እንደሆነ አድርገው ማሰብ ጀምረዋል። ይሄም ትንሽ በእነሱ ሊበራል ሚዲያዎች መገለጽ ተጀምሯል። ለነሱ ያለው አንድምታ ምንድነው? የማማለል አንድምታ ይፈጥራል። የማማለል ኢፌክት ውጤት ይኖረዋል። ኦኬ እድል እንስጣቸው እንዴ፣ ትንሽ እንጠብቃቸው እንዴ፣ እንያቸው እንዴ፣ እነዚህ ሰዎች እንደተናገሩት የሆነ እርምጃ እየወሰዱ ነው እንዴ የሚል ስሜት ሊፈጥር ይችላል። ይሄም ደግሞ በደንብ እነሱም ካልኩሌት አድርገውበት ቀድመውም በተለይ በዓለም አቀፍ ሚዲያ ነው መረጃዎቹ መውጣት የጀመሩት እና በዚህ ለማትረፍ ይፈልጋሉ እና ይሄንን በማወቅ የዓለም አቀፍ ማህበረሰቡ ይሄ ዝም ብሎ ራስን ስትራቴጂክ የሆነ ማፈግፈግና ከዛ ራሳቸውን መልሰው ለማስቀመጥ በፓወር ለመሰግሰግ በስልጣን ላይ ራሳቸውን ለመሰግሰግ የሚወስዱት እርምጃ እንደሆነ መረዳት አለባቸው። ሁለት ሶስት ነገሮችን ማስተዋወቅ ያስፈልጋል። አንደኛ ይሄ ተግባር እውነተኛ የፖለቲካ እስረኞችን የመፍታት ተግባር እንዳይደለ፣ ፖለቲካዊ በሆነ መንገድ እያደረጉት እንዳልሆነ፣ በኖርማል የህግ ሂደት ሊደረግ የሚችል የይቅርታና የምህረት እርምጃ የሆነ እንደሆነ ያስኬዱ ያሉት ይሄን መረዳት አለባቸው። እውነተኛ የፖለቲካ ውሳኔ የፖለቲካ እስረኞችን የመፍታት የፖለቲካ ውሳኔ ቢሆን ማንኛውም በፖለቲካ ሰበብ የታሰሩ ሰዎችን ለብዙ አመታት በእስር ቤት የቆዩ ለ20 አመት በላይ የቆዩ ሰዎች አሉ። የሞት ፍርድ የተፈረደባቸው ሰዎች አሉ። የእድሜ ልክ የተፈረደባቸው ሰዎች አሉ። እንደዚህ የተሰቃዩ ብዙ ሰዎች አሉ። አሁን በቅርብ ሰሞኑን ያገኘሁት አንድ መረጃ አንዲት ሴት በውሸት ማለት ነው ዊኪሊክ እንኳን የውሸት እንደሆነ ያረጋገጠው ማለት ነው በ2011 የወጣ የዊኪሊክ መረጃ የሚያረጋግጠው
አንዲት ሴት ቦምብ ልታፈነዳ ታክሲ ውስጥ ተብላ ተይዛ የሞት ፍርድ ተፈርዶባት ባለቤቷም ወንድሟም እንደዚሁ የእድሜ ልክ በመጨረሻ ደግሞ የሞት ፍርድ ተፈርዶባቸው እስር ቤት ያሉ ሰዎች አሉ። እነዚህ ምንም ለማድረግ ሰበብ ፈጥሮ የታሰሩ ሰዎች ናቸው። ሰበብ ፈጥሮ እና እንደነዚህ አይነት ሰዎች ብዙ አሉ። ይህች ሴት ኢንፋክት ልጅ ነበራት፣ ህፃን ልጇን የሚያሳድግላት ሰው ስላጣች ላልታወቀ የበጎ አድራጎት ድርጅት ተሰጥቷል ተብሎ አሁን ልጇ የት እንዳለች ተታወቀ። እንደዚህ አይነት ብዙ መከረኞች አሉ በኢትዮጵያ እስር ቤቶች ውስጥ። እነዚህን ሁሉ መፍታት ነው ያለበት። ለምሳሌ በፖለቲካ ምክንያት ከታሰሩ ሰዎች መካከል በአማራ ክልል ኮሎኔል ደመቀ የወልቃይት መብት ተከራካሪ ሰው ነው። ይሄ ሰው ለምንድን ነው እሱ ያልተፈታው? በቀለ ገርባ ምን ስላደረገ ነው ያልተፈታው? ለምንድን ነው የበቀለ ገርባ የፍርድ ሂደት ላይ ይመስክሩ የተባሉ ባለስልጣናት ያልቀረቡት? ለምንድን ነው ፍርድ ቤቱ አንዴ መጥሪያ ላኩም ብሎ ሁለተኛ መጥሪያውን ልኮ ያልመጡት በስራ ብዛት ምክንያት ነው ከተባለ በኋላ በሶስተኛ ጊዜ ደግሞ የመንግስትን ስራ ጊዜ አታጡ ብሎ መጥሪያውንም ትቶ ሰዎቹን ወደ እስር ቤት እንዲያውም ይሄን ስለተቃወሙ ደግሞ በፍርድ ቤት መድፈር ሌላ ቅጣት 6 ወር የሚፈጅ ቅጣት ጥሎባቸው ወደ እስር ቤት ተልቀዋል። ያ የፖለቲካ እስረኞችን የመፍታት የፖለቲካ ውሳኔ የሚያደርጉ ከሆነ እንደነዚህ አይነት ነገሮችን በሙሉ አሻጥሮችን ሁሉ ትተው በፖለቲካ ምክንያት ብቻ የታሰሩ ሰዎችን ይፈቱ ነበር። ስለዚህ ይሄንን መረዳት አለባቸው። ይሄ የሸፍጥ ተግባር ነው። የሚወስዷቸውን በተግባራዊ እርምጃዎች የሚያሳዩት መንግስት አሁንም የግድያ የሽብርና የሸፍጥ ተግባሩን እንደቀጠለበት መሆኑን መረዳት አለባቸው። የኦሮሞ አክቲቪስቶችም አድቮኬሲ የሚሰሩ ሰዎችም ለዓለም አቀፍ ኮሚኒቲው ይሄንን በትጋት ማስረዳት አለባቸው። የፈቱት እስቄል እንዳለው ምርጫ አጥተው ነው። ምርጫ የላቸው። የኦሮሞ ፕሮቴስታንት ትንሽ ጋብ እንዲል ትንሽ ወጣቱ መለስ እንዲል ይሄው ጀግናዬ ወጥቷል ብሎ ትንሽ በደስታ ከነሱ ጀርባ ለቀቅ እንዲያደርጋቸው የኦሮሞ ተቃውሞን ለማቀዝቀዝ ከዛ በተጨማሪ ለኦህዴድ በኢህአዴግ ስራ አስፈጻሚ ኮሚቴ ውይይት ሂደት ውስጥ በኦሮሚያ ያሉ የፖለቲካ እስረኞች ይፈታሉ ብለው ቃል የገቡትን የተወሰነ ደረጃ ተራምደናል ለማለት ብለው ብቻ እንደሆነ ከሁሉም በላይ ደግሞ ዶክተር መረራ እንዳለው ህዝቤ ያስፈታኛል እንዳለው የህዝቡን ሮሮ በመፍራት ያደረጉት ተግባር እንደሆነ ነው መረራ። አመሰግናለሁ ዘገሽ። ጥሩ ሐሳቦችን ነው ያነሳችሁት። እሱም መድገም አልፈልግም። ነገር ግን አንድ ሐሳብ ባጭሩ መስጠት ፈልጋለሁ። ምንድነው አሁን እስረኞችን የፖለቲካ እስረኞችን የመፍታት ሂደት ሐሳቡ እነሱ እንደተናገሩት እንግዲህ ሪፎርም መሆኑ ነው ወይ ደግሞ የሥርዓት ማሻሻያ መሆኑ ነው። የሥርዓት ማሻሻያ ስናወራ እንግዲህ የህዋትና የኢህአዴግ አይነት መንግስት ሪፎርም አድርጎ መትረፍ ይችላል ወይ? ዋናው ነገር ሪፎርም የማድረግ አቅም አለው ወይ? ይሄ የደከመ በጣም ያረጀ ስርዓት በየክልሉ ሰዎችን ሲገድል የከረመ በዝርፊያ ላይ የከረመ ስርዓት በአንድ ብሔር ወይ ደግሞ በህዋት ቁጥጥር ስር የሆነ የሴኩሪቲ አፓራተስ ሰርቫይቭ ማድረግ ይችላል ወይ ሪፎርም ተደርጎ የሚለው ሐሳብ ነው። ስለዚህ ሲጀመር ራሱ እንደዚህ አይነት ኦቶሪቴሪያን የሆኑ ስርዓቶች ወይ ደግሞ የመንግስት ስርዓቶች ሪፎርም የማድረግ ብቃት አይኖራቸውም ሲጀመር። ወይ እንደደረቁ ይወድቃሉ ይፈረካከሳሉ ወይ ደግሞ ይሄን ለማድረግ ሲሞክሩ ነው የሚወድቁት ማለት። አሁን አንድ ምሳሌ ብቻ ብንወስድ የፖለቲካ እስረኞችን መፍታት ማለት ትርጉሙ ምን ማለት ነው? ቢያደርጉት አያደርጉትም ዶክተር ጸጋይም እስቄልም ብላችኋል። አያደርጉትም እያደረጉ አይደለም ሲያደርጉ እናያለን። ግን በአፋቸው የተናገሩት እንፈታለን ነገር ግን መፍታት አልቻሉም። ከ60 ሰዎች አይበልጡ የተፈቱ ሰዎች ማለት ግን በብዙ ሺህ በርካታ ብዙ ሺህ የሚቆጠሩ የፖለቲካ እስረኞች ናቸው ያሉት። ጋዜጠኞች በተለያዩ ሙያ ላይ የተሰማሩ ሰዎች ታስረው ያለበት ሀገር ነው። አሁን እነኚህን እፈታለሁ ስትል ትርጉሙ ምንድነው? ሁለተኛ በእንደዚህ አይነት ምክንያት ሰው በፖለቲካ ሐሳቡ ብቻ ወይ ደግሞ በሚደግፈው የፖለቲካ ሐሳብ ወይ ደግሞ የፖለቲካ ቡድን ብቻ አይታሰርም በዚህ ሀገር ላይ ነው እንግዲህ እንደሚገባኝ እነኚህን ከፈታቸው በዚህ ምክንያት ሰው አይታሰርም ነው።
ይሄንን ካላሰረ ኢህአዴግ መኖር ይችላል ወይ ህዋት መኖር ይችላል ወይ አንዱ ምሰሶው ምን ሆነና ነው እንዴት ሊኖር ነው ህዝቡን እየገደለ ህዝቡን ወደ እስር ቤት እያጋዘ አገር እየዘረፈ ሰውን ከስራ እያባረረ ሰው ወጥቶ የመግባቱ የደህንነቱ ሁኔታ አደጋ ላይ ወድቆ ያለ ህዋት ይሄን ሪፎርም አድርጎ እንዴት ሊኖረው ኢህአዴግ እንዴት ሊኖረው ነው በምን አቅሙ ሊወጣው ነው የህዝብ የትኛው የህዝብ ድጋፍ ስላለው ነው የቱ ጋር ነው የህዝብ ድጋፍ ያለው አሁን እንግዲህ ህዋት ትግራይ ላይ ነው እንግዲህ ሰፖርት ቀርቶታል ብሎ ሰው የሚያስበው እዛው ላይ ህዋት ራሱ እዛው ላይ ራሱ ድጋፍ አለው ስለዚህ ሲጀመር ይሄ መንግስት ሪፎርም የማድረግ አቅሙ የለውም የደከመ ነው እንደኔ አስተያየት በጣም የደከመና የበሰበሰ ስለሆነ ሪፎርም አድርጎ ከሪፎርሙ ተርፎ በህይወት መኖር የሚችል አይመስልኝም ሌላኛው ምሳሌ ሪፎርም እናደርጋለን ከተባለ ሴኩሪቲ ሴክተር ወይ ደግሞ ይሄ የመከላከያው የታጠቀው ኃይል በአጠቃላይ የሀገር መከላከያ ሰራዊትና ፌደራል ፖሊስ ኢንተለጀንስንም ጨምሮ የሀገሪቱ የታጠቁ ኃይል ላይ ነው እንግዲህ አንዱ ሪፎርም የሚጠበቀው ሪፎርም የሚደረገው ሪፎርም ካደረግ 71 ቢሮዎች ያሉት የኢትዮጵያ መከላከያ ቢሮ በ67 ወይ ደግሞ 68 የሚሆኑት በአንድ ብሔር ከተያዘ በኋላ ይሄንን አንዱ ውሳኔ ይዞ መቀጠል ነው ሌላኛው ውሳኔ ደግሞ ስብጥሩን አሳምሮ የሀገሪቷን መከላከያ ሰራዊት እንዲመስል አደራጅቶ ማስቀመጥ አሁን ህዋት ይሄንን ቦታ ለቆ መኖር ይችላል ወይ ባሁኑ አካሄድ ማለት የትኛው ሪፎርም አድርጎ ነው መጥረት የሚችለው ስለዚህ ሲጀመር ይሄ ሪፎርም የሚባለው ነገር ህዝብን ወደ ኋላ ለማቀስቀስ በተለይ በኦሮሚያ ያለውን ነገር ለማቀስቀስ ሲባል ካልሆነ ሪፎርም የማድረግ አቅሙም ፍላጎቱም እዛ አካባቢ አለ ብዬ ብዙም አላምንም በኔ በኩል በዚህ ላይ የምትጨምሩት ሐሳብ ከሌለ ወደ መጨረሻው ሐሳብ ነው የምንሄደው የህዋት አቋም መግለጫ ሰሞኑን ይወጣው ማለት ነው እዛ ላይ አሁን የተናገርናቸው ሐሳቦች ላይ የመጨረሻ ሐሳብ ካላችሁ አንዳንድ እድል ልስጣችሁ ፕሮፌሰር ያው ለማጠናከር ያህል ይሄ ፕሮፌሰር ዶክተር ጸጋዬ ያለው እናንተም ያልከው ይሄ ከአንድምታው አንዱ ለዓለም አቀፉ ህብረተሰብ ለመናገር ነው የተባለው አሁንም የዓለም አቀፉ ህብረተሰብ እሱን ነው የሚያወራው እየለቀቁ ነው እየፈቱ ነው የመጀመሪያ ጅምር ነው ዶክተር መራም የመጀመሪያ ጅምር ነው ብሎ ያለውና መቀጠል አለባችሁ ተጨማሪ እርምጃዎችን መውሰድ አለባችሁ ነው የተባለው ማዕከላዊ ራሱ መዘጋቱ አሁን እንደተማርነው ከሆነ አሁን እንዳወቅነው ከሆነ ማዕከላዊ ራሱ ይዘጋ ተብሎ ውሳኔ የተሰጠው በ2014 ነው በዛ ውስጥ ሲሰሩ የነበሩ አንድ ሰው ወጥተው እንደተናገሩት በሰፊው ገለጻ እንደሰጡት ማዕከላዊ ይዘጋ ተብሎ የተወሰነው ማዕከላዊ የጭቆናና የሰቆቃ ምልክት ነውና ያን የሰቆቃ ምልክት ከራሳችን ላይ እናንሳ ሳይሆን አልበቃንም ቦታው ምክንያቱም አዳዲስ ምርመራዎችን ማካሄድ አለብን ይሄ የፎረንሲክ ባንድ በኩል የፋይናንሻል ክራይም ባንድ በኩል የሀገር ውስጥ አንድ በኩል የውጭ ባንድ በኩል ተብሎ አዲስ አይነት ሰፊ ምርመራ የሚያስፈልግ ስለሆነ ቢሮው አልበቃቸው ሁለተኛ ማሰሪያው አልበቃቸው ብዙ እንደሚታሰር እንቅስቃሴ እንዳለ ስላወቁ ብዙ ለማሰር እንዲመቻቸው የማዕከላዊ ተብሎ ለቀድሞ ለደርግ ጊዜ ወይም ከዛ ፊት ሲአይዲ ነው ምናምን የሚባል በኃይለ ሥላሴ ጊዜ ለዛን ጊዜ የተዘጋጀው ለአሁኑ ስላልበቃ በዛ ቦታ የሚያደርጉት ጥገናና ወርታችም ቆፍረው የቅዝቃዜ ቤት የቶርቸር ቤት የሚያደርጉት ስላልበቃቸው ምርመራው በብዙ ቦታ እንዲደረግ በነቀምቴ በድሬዳዋ በባህር ዳር እንዲደረግ ይሄ ምርመራና እስር በየቦታው እንዲደረግ ነው ያደረጉት እንጂ ማዕከላዊን ለመዝጋት እንኳን ፍላጎት አልነበራቸውም ይሄ እንግዲህ ማሳየት ያለበት አላማቸው ይሄ አይደለም ሪፎርም አይደለም አንተ እንዳልከው ነገር ግን የህዝብን ከፍተኛ ቁጣ ለማብረድ የሚጠቀሙበትን ነገር ሸፍጥ የተባለው አሻጥር ያለው በዚህ አይነት ይሄንን ህዝብ ለመግዛት
እንደሚሞክሩ ነው የሚያሳየው። ይሄንን ኢትዮጵያ መንግስት ህዝብም ይረዳዋል፣ በውጭ ያለው ህዝብም ይረዳዋል። የሚከታተለው የደጋፊዎቻቸውም እየተረዱት ይሄዳሉ። በአሜሪካ ኮንግረስ ውስጥም በአውሮፓም ይሄንን ያወቁት ይሄዳሉ። በርትተን ማሳወቅ ግን የኛ ስራ ነው። በአጠቃላይ ግን ይሄ ፈጽሞ የነሱ ዓላማ እንዳልሆነ ማስተካከል ጸጸት ምናምን የሚባለው የነሱ ዓላማ እንዳልሆነ አሁን ግን እንዳደከመ በዚህ ዓመት እንኳን የሰጡን ተስፋና ያደረጉት ስራ እንዴት አድክሞን እንዳለ አሰልችቶን እንዳለ ህዝብ ሁሉ አሰልችቶት እንዳለ ለመጨመር ነው ዘይታ ነው። ጸጋይ የምትጨምረው ካለ ወደ መጨረሻው ከመሄዳችን በፊት። እሺ የፖለቲካ ድጋፍ የላቸው ሪፎርም ለማካሄድ የሚበቃ የፖለቲካ ድጋፍ የላቸው ህዝቡ በሚገባ ተቃውሞውን ገልጿል። በየቦታው በኦሮሚያ፣ በአማራ፣ በጌዲዮ፣ በኮንሶ፣ በሲዳማ በተለያየ ቦታ መገለጽ በማይችልባቸው ቦታዎች ደግሞ የተለያዩ የኃይል እርምጃ እየወሰዱ እንደሚያደርጉት የታወቀ ነው። ከሁሉ በላይ ግን በትግራይ እንኳን ህዝቡ ዲስኢንቻንትድ ነው እና አሁን የራሳቸው መግለጫ በኋላ እንመጣበታለን እንደሚያሳየው ራሱ አመራሩ ራሱን እንደ መሪ ቡድን እንደ ገዢ መደብ ፎርም እያደረገ በመሄዱ የትግራይ ተጠቃሚነትን ኢምፕሬሽን ቢፈጥርም ህዝብ አልተጠቀመም፣ አሁንም ከድህነት ወለል በታች ነው ምናምን ሲሉ ዲስአፌክሽን እንዳለው ትግራይ ራሱ በፖለቲካ አመራሩ አትሊስት የታወቀ ነው። ስለዚህ ሪፎርም ለማካሄድ የሚያስችል ፖፑላር ሰፖርት የህዝብ ድጋፍ ምንም እንደሌላቸው የታወቀ ነው። እነሱም እያደረጉ ያሉት ያንን ድጋፍ ሾራፕ ለማድረግ የሚችሉ ቃላት እየፈለጉ ነው፣ አዲስ ቋንቋ እየፈለጉ ነው። እነዚህ ሁሉ የሪሞርስ ወይም የጥፋተኝነት አይነት ድርጅታችን ይሄን ማለት አመራሩ ይሄን አጥፍቷል፣ ካድሬዎቹ እኛ ሁላችን ይሄን አጥፍተናል፣ እንደዚህ ሆነናል ምናምን እያሉ የሚናገሩት በተወሰነ ደረጃ የህዝብ ቁጣ መለስ እንዲልላቸውና በዛች በመትፈጠር ስፔስ የሌላ ያመራር ያገዛዝ ትርክት እየፈለጉ ነውና በዛ መንገድ ነው የሚቀጥሉት። እየቀጠሉ ያሉት በኃይል አንደኛ በተቃዋሚዎች ወገን በጣም የተደራጀ አመራር ስለሌለ ማለትም በአገር ውስጥ ያለው በእስር በእንግልት ምክንያት ኢንፊብልድ ስለሆነ ከሀገር ውጭ ያለው በጣም ዲስኦርጋናይዝድ ስለሆነ ፍራግሜንትድ ስለሆነ ደካማ ስለሆነ በዚህ ምክንያት ሰራዊቱን መጥቶ ከነሱ እጅ ሚነጥቅ ስለሌለ ብቻ ነው እንጂ ምንም አይነት ድጋፍ ምንም አይነት የፖለቲካ አሴት ምንም አይነት ለመምራት የሚያስችል የፖለቲካ አሴት በእጃቸው ስላለ አይደለም። ናው እውነተኛ ሪፎርም ማድረግ ግን ይችላሉ። ምክንያቱም እነሱ ትልቁ አድቫንቴጃቸው ጠንካራ የተቃውሞ ፖለቲካ ኃይል በአገር ውስጥም በውጭም ያለ መኖሩ ጉዳይ ነው። የሀገር ውስጡ በእስር ቤት ስለሆነ የውጭው እንዳልኩ ፍራግሜንትድ ስለሆነና ኦፍ ኮርስ በተለያዩ ህግጋት ከጨዋታው ውጪ ስለተደረገ እና ምንድነው ማድረግ የሚችሉት እውነተኛ ሪፎርም ለማካሄድ ከፈለጉ ኢቭን የህዝብ ድጋፍ እነሱ የህዝብ ድጋፍ ለማምጣት የሚያስችል ትርክት ከመፈለግ ይልቅ የህዝብ ድጋፍ አውቶማቲካሊ እንዲገኝ ከፈለጉ ለሪፎርም የሚበቃ ከፈለጉ አንደኛ ቀላሉ እርምጃ የታሰሩ ሰዎችን መፍታት ነው። ቀላሉ እርምጃ በትክክል የፖለቲካ እስረኞች ለነሱም ዕዳ ነው። ብሶት በነገራችን ላይ እስረኞችን የመፍታት ጉዳይ የአማራጭ ጉዳይ የፖለቲካ ስልት ጉዳይ ምና አይደለም። ደጋግሞ አሳይቷል። ኦሮሚያ ውስጥ ተቃውሞ በተነሳ ቁጥር አምቦ እስር ቤቶች ተቃጥለዋል፣ አደጋ ደርሷል። ፍርድ ቤቶች ፋይሎች ተቃጥለዋል። በአንገረብ፣ በጎንደር፣ በሻሸመኔ በተለያዩ ቦታዎች በምስራቅ አርሲ ተቃውሞ በጣም ተጋግሞ በተነሳ ቁጥር ያስተዳደር የፍርድ ቤት የፖሊስ ጣቢያ የእስር ቤቶች ይመታሉ፣ ይጎዳሉ፣ ይቃጠላሉ፣ ዶክመንቶች ይበዘበዛሉ እና ቫንደላይዝ ይደረጋሉ። ምን ማለት ነው ይሄ? ተቃውሞ በርትቶ ሲመጣ በጣም ሲማረር የእስርና የመከራ ተምሳሌት የሆኑትን እነዚህን ተቋማት ነው ሄዶ እርምጃ የሚወስድባቸው ህዝብ ከምሬት የተነሳ። ስለዚህ እነዚህን የማፈኛ ማሰቃያ ተቋማት የመዝጋት ጉዳይ የምርጫ ጉዳይ አይደለም ለነሱ ካሁን በኋላ። ነገር ግን እነሱም ራስው ቢጠቀሙበት ነገር ነው። እነዚህን እስረኞች ለብዙ አመታት የማቀቁ እስረኞች የተሰቃዩ ሰዎች በምንም ያለምንም ቅድመ ሁኔታ በመፍታት የህዝብን አትኩሮት ማግኘት ይችላሉ። እንደገና አንድ ሪፎርም ከፈለጉ ቀላል እርምጃ መውሰድ የሚችሉት እስረኞችን መፍታት ነው። ሁለተኛ ተጠያቂነትን ማስፋት ነው። ለነዚህ ለተሰቃዩ ሰዎች ለታሰሩ ሰዎች አላግባብ ለተገደሉ ሰዎች ተጠያቂነትን ማሳየት ያስፈልጋል። ማለት የገደሉ ሰዎች ሁሌ ነው የሚሉት አመራሩ ችግር አለበት፣ የኛ ሰዎች ችግር አለባቸው ወዘተ ይላሉ። የጸጥታ ኃይሎች ሰው ገለዋል፣ ያካይል እርምጃ ወስደዋል ይላሉ።
በራሳቸው የሰብአዊ መብት ኮሚሽን መርማሪ ኮሚሽን ተደጋጋሚ እንደዚህ ያለ አላስፈላጊ የሆነ እርምጃ ተወስዷል ይላሉ አንድም ጊዜ ግን ተጠያቂ ሲያደርጓቸው አይታይም ስለዚህ ተጠያቂነትን ማሳየት gesture of accountability በስፋት ያስፈልጋል ይሄን ካደረጉ ትንሽ ህዝቡ እስቲ ቆይ ብሎ እንዲታገሳቸው ሊያደርጉ ይችላሉ ሶስተኛ የኡነት ሪፎርም የሚፈልጉ ከሆነ 100% ፓርላማው የራሳቸው ለምንድነው የሪፎርም እርምጃዎችን በህዝባዊ ተቋማት ማለት በመንግስት ተቋማት በኩል የማይወስኑት አላስፈላጊ የሆኑ ህግጋትን ጎጂ አፋኝ የሆኑ ህግጋትን ፖሊሲዎችን መሻር በራሳቸው ተቋም ምንም ተቃዋሚ የለበትም በክልልም በፌደራል ምንም ተቃውሞም አይነሳም የነሱ ድርጅት ነው ያለው እና አፋኝ የሆኑ ህግጋትን አፋኝ የሆኑ ተቋማትን አፋኝ የሆኑ ፖሊሲዎችን በሙሉ በህግ በመንግስት መሻር ያስፈልጋቸዋል ይሄን ካደረጉ በኋላ ሁለተኛ እነሱ ራሳቸው ፈርሰው ማለት በራሳቸው ኮንሰንት በህገ መንግስታዊ ነው ይሄ ፓርላማውን ዲዞልቭ አድርገው ያስቸኳይ ጊዜ ምርጫ ማድረግ ይገባቸዋል እስረኞችን መፍታት ኦኬ ተጠያቂነትን ማስፈን ከዛ በመቀጠል ፓርላማውን ወስደው አፋኝ የሆኑ ስራ ህጎችን መሻር በመቀጠል ይሄን ያህል ሪፎርም የሚያስፈልጋቸው ከሆነ እንዲያውም በውስጣቸው ያሉ አመራር ኃይሎች ችግር አለባቸው ይያሉ አይደል እንዴ ችግር ያለባቸውን መርጦ ህዝብ እንዲጥልላቸው ከፈለጉ ምርጫ ለምን አይጠሩ ማለት በኤክስትራኦርዲነሪ ማለት ነው በ5 አመቱ ነው የሚካሄደው ምርጫ በዛ ሀገር ህገ መንግስት ስርዓት ውስጥ ግን አሁን ሳይደርስ ማለት ነው ስናፕ ኤሌክሽን በማድረግ የኡነት ሪፎርም እያደረጉ እንደሆነ የሪፎርም እርምጃ እያደረጉ እንደሆነ ማሳየት ይችላል ይሄ ይጠቅማቸዋል አሁንም ብለው ነገር ናው ይሄንን ማያደርጉ ከሆነ ምንም ምርጫ አይደል እንትን ሪፎርም አይደለም እያደረጉ ያሉት ትንሽ ትንፋሽ ስጡን ቀጥለን እንደገና ኮድኩደን እንገዛቸዋለን ይያሉ ነው ያለው ይሄ ደግሞ ትክክል አይመስለኝም ለነሱም የሚጠቅማቸው አይመስለኝም ለህዝቡም ያው ተቃውሞውን አጽንቶ አበርትቶ እንዲቀጥል የሚገፋፋው ነው የሚሆነው ያም እየሆነ ነው ያለው ያም የሚቀጥልበት ይመስለኛል አመሰግናለሁ ወደ መጨረሻው ነጥባችን እንሂድ ሰዓታችንም እየሄደ ስለሆነ እስኪ እንግዲህ ህዋት ከተሰበሰበ በኋላ የከፍተኛ አመራሮችና የካድሬዎች ስብስብ ነው ከ2000 በላይ ነው ቁጥራችን ነው የሚለው እና ይሄ ስብሰባ ካለቀ በኋላ ወደ 12 ነጥብ ያለው የአቋም መግለጫ አስቀምጠዋል ይሄ አቋም መግለጫ ሲከፈት እንዳውም የያደግ ነው የሚመስለው ምክንያቱም የህዋትና አጋር ድርጅቶች እንዳውም ሌሎቹ የያደግ አባል ድርጅቶችንም ጭምር ተወካዮች የተሳተፉበት ነው የሚለው እንዴት እንደተሳተፉ ግልጽ ባይሆንም እና ሲጀምር እንደዚህ ነው የምለውና እኛ ሲል ሁሉንም ጠቅልሎ ነው የሚጀምረው ውስጥ እየገባ እየጠለቀ ሲሄድ ግን ያው ወደ ህዋት ተጠቅልሎ ነው የሚገባው የቃላት አጠቃቀሙም በኋላ አንስተን ማውራት እንችላለን ከኢህአደግ መግለጫ ጋር ብዙ የሚመሳሰልበት ነገር አለ ወደሱ በኋላ ልንመጣ እንችላለን እስኪ አሁን እዛ ውስጥ የተነሱ ጭብጦች የሚያሳዩት ነገር ምንድነው የሚለውን ባጭሩ ያነሳን እስኪ ሐሳብ እንስጥበት ህዋት ሶስተኛ ጊዜ መሰለኝ መግለጫ ሲያወጡ ይሄኛው መግለጫ እስኪ አሁን ባለንበት ሰዓት ላይ ያወጡት በ12 ነጥብ አቋም መግለጫ ኢምፕሊኬሽኑ ምንድነው እንግዲህ ስልጣን ላይ ያሉት እነሱ ራሳቸው ናቸው ለማስመሰል ብዙ ጥረዋል መግለጫ ውስጥ ግን ለምን ይሄንን እንዳነሱ ምክንያቱ ግልጽ ነው ማለት የአጋር ድርጅቶችና የያደግ አባል ድርጅቶችም ከኛ ጋር ናቸው የሚል ማለት ነው በአንድ በኩል ራሳቸው የመንግስት መሪ እንደሆኑ እየተናገሩ ይመስለኛል እስኪ ወደ ሌሎቹ ነጥብ በኋላ ልንመለስ እንችላለን ያነሱት ጭብጦች ይሄንን እናደርጋለን ይሄንን ቃል እንገባለን እንደዚህ ስላደረግን እኛ ጥፋተኞች ነን የሚሉ እነኚህ ሐሳቦች ኢምፕሊኬሽኑ ምንድነው አሁን ካለው ሁኔታ ጋር ሲታይ እስኬል ካንተ ልጀምር አሁን ያልካቸው በተለያየ ደረጃ የምናያቸው ነገሮች ናቸው ይዘቱ አንድ ነገር ነው ማለት ከይዘቱ የሚወጣ ጭብጥ አንድ ነገር ነው አንድምታው ደግሞ ሌላ ነገር ነው ወደ ውስጥ ዘልቀን ሳንገባ ግን መጀመሪያ ፎርሙ ማለት ይሄ
ጭብጥ ወይም የኮንቴንቱ ሳይሆን ራሱ ድምጹ ያነጋገሩ ፎርም አለ እና እሱም የሚያሳየው ውጪ ምንም ነገር ስለ ውስጡ ስላለው ነገር ሳንናገር የሚያሳየው አንድ ነገር ኢህአዴግ የሚባል ከዚህ በፊት በጥምር ሆነው በኮአሊሽን ሆነው የሚያስተዳድረው ፓርቲ የለም አሁን ዲሞክራሲያዊ ማዕከልነት የሚባል አልቋል እዚህ ይሄ ራሱ አሁን የወጣው ራሱ በፎርም ደረጃ የሚያሳየን አንደኛ ብዙውን የሚናገሩት በክልላችን እያሉ ነው በህዝባችን እያሉ ነው ይሄ ነገር አፒሉ በአብዛኛው እኔ እንደሚታየኝ በአብዛኛው ወደ ትግራይ ህዝብ ነው የህወሓትን ችግር እና የፓርቲውን የህወሓትን ዋና ችግር ያደረጉትን የትግራይ ህዝብም ችግር ያደረጉት ችግሩ የናንተ ነው መከራውም ከመጣ በፓርቲው ላይ የሚደርሰው በእናንተ ላይ ይደርሳል የሚልና በኮንቴንት ደረጃ ለትግራይ ህዝብ አፒል የሚያደርግ ነው ይሄ እንግዲህ የሚያሳየኝ ለኔ በአንድ በኩል ኢህአዴግ የሚባለው ነገር በዲሞክራሲያዊ ማዕከላዊነት አንድ ላይ ተጣብቆ ሲንገዳገድ የነበረው ያ ነገር ፈጽሞ እንደተሰበረ ፓርቲዎቹ በየግላቸው መሄድ እንዲጀምሩ ነው የሚያሳየን ተጨማሪ ሌላ ምን ምክንያት አለ ይሄን የምትልበት ብንል ለትግራይ ህዝብ ከሚናገሩት ለትግራይ ህዝብ አቤት ከሚሉት ሌላ ደግሞ ለእህት ድርጅቶች ነው አቤት የሚሉት አቤት ማለታቸው ማለት እንግዲህ አቤቱታ የሚያቀርቡት አብረን እንሁን አብረን መሆን አለብን ሲሉ ያንድ የፓርቲ አንድ በዲሞክራሲያዊ ማዕከልነት ባንድ ላይ የተያዘ ፓርቲ ሳይሆን ፈጽሞ እየተለያየ ያለና እባካችሁ አትሂዱ ከሄዳችሁ እናንተም ትጠፋላችሁ የሚል ካለን አብረን እንሙት ከኖርን አብረን እንኑር የሚል አይነት ንግግር ነው ይሄ እንግዲህ ከፎርም ላይ ብቻ የምታየው ነው ሌላው ከፎርም ላይ የሚታየው ከአነጋገር የሚመጣው በአነጋገር ውስጥ ያለው ይሄ አጠፋን በሚሉበት ጊዜ የሚናገሩት ንግግሮች የሚገርሙ ናቸው ለኔ በኩሌ በጣም የሚገርሙ አድሚሽን ነው ትክክል አይደለም ልል አልችልም አሁን ውድመትን አደርሰናል ነው የሚሉት ሁሉን አቀፍ የሆነ ችግር ነው የፈጠርነው ያልፈጠርነው ችግር የለም ማለት ነው ሁሉን አቀፍ ችግር ፈጥረናል ማለት ውድመትን ፈጥረናል ሞትና መፈናቀል ደርሷል ግን ይሄ ሁሉ ይላል ባንድ ይሄ ሁሉ ለእናንተ ነው እንጂ ለህዝብ ነው እንጂ የታያችሁ ጨልሞ እንዲታያችሁ አደረግን እንጂ ሀገሪቷ በዲሞክራሲ መንገድ በልማት መንገድ የሚያስጎመጅ አይነት አካሄድ እየሄደች ነው የሚለው ክህደት አድርገናል ፓርቲው ህዝባዊነትና አብዮታዊ ስብዕናን ሸርሽሯል የፈጠርናቸው ችግሮች አርማጌዶንና መጠፋፋትን እልቂትን የሚያመጡ ናቸው ይህም በሚሉበት ጊዜ ለኔ የሚታየኝ ይሄ ነው እንግዲህ አርማጌዶን ከዚህ በፊትም ተብሏል ይመስለኛል ራሳቸው እንደሚሉት በ1993 ብለን እንደነበረው ይሄ ነው ሊመጣ ያለው እንግዲህ ውስጥ እንኳን ሳንገባ ስለ ይዘቱ እንኳን ሳልናገር ለኔ እንደሚታየኝ ይሄ ነው ኢህአዴግ የሚባል ነገር የለም ኢህአዴግ የሚባል ነገር በዲሞክራሲያዊ ማዕከላዊነት አንድ ላይ የነበረው የለም ዛሬ ሁሉም እግሬ አውጪ እያለ ነው በዚህ ላይ ደግሞ ህወሓት ከፍተኛ አጣጥኝ በእውነት እንደደረሰበት ነው የሚናገረው ይሄ እንግዲህ በፎርሙላይ ነው እኔ በይዘት ደረጃ 5 ቃላቶችን ልናገር መጀመሪያ ተረት ያወራሉ ቀጥሎ ጸጸትን ያወራሉ ቀጥሎ ስለተፈጠረው ችግር ብዥታ የሚለውን ነገር ነው የሚያወሩት መጨረሻ ላይ ዛቻ የተሞላው ልመና እና ባዶ ፉከራ ነው ያለበት ይሄንን ዘርዝረን ማየት እንችላለን ከውጪው ግን እኔ ነው የሚታየኝ ይሄ ነው ይታና ጸጋይ አንተስ ምንድነው የምትለው ረጅም ሰነድ ነው በጣም ድግግሞሽ የበዛበት ሰነድ ነው አብዛኛው ነገር ከዚህ በፊት ያነበብነው ነው የሚመስለው ብዙ ሰነዶች ወጥተዋል በዚህ በቅርብ ዘመን ከኦሮሞ ፕሮቴስት እና ከፈጠረው ቀውስ በኋላ አገሪቱ ቀውስ ውስጥ ከገባቸው ላይ ከነዚህ ሰነዶች መካከል ድምጸቱ አንድ አይነት የሚሆንብን የት ጋር ነው ብትል የብሔራዊ ደህንነት ምክር ቤት ያወጣው ናሽናል ሴኩሪቲ ካውንስል ያወጣው መግለጫ ነበር ስለ ደህንነት ጉዳይ አሰስ ያደረገ የፌደራል ፖሊስ የስልጠና ሰነድ ታስታውሱ ከሆነ እንደዚሁ ስለ ደህንነት ሁኔታ ሲናገር
የህወሓት ማዕከላዊ ኮሚቴ መግለጫ፣ ከዛ መቀጠል የኢህአዴግ ስራ አስፈጻሚ ኮሚቴ መግለጫ፣ ከዛ የኢህአዴግ ፓርቲ መሪዎች ባለስልጣናቱ ለጋዜጠኞች የሰጡት መግለጫ፣ አሁን ደግሞ የህወሓት ካድሬዎች መግለጫ። እነዚህ ውስጥ የምታየው ነገር ሁሉም ጋር አንድ ነው። ሪቨርብሬቲንግ ቲም ችግር አለ፣ አገሪቱ ውስጥ ችግር አለ። ሁለተኛ የችግሩ ፈጣሪ እኛ ነን፣ የፖለቲካ አመራሩ ነው እና ሶስተኛ ግን እኛ እንደዚህ አይደለንም። እኛ ብርቶች ነን፣ ታጋዮች ነን፣ እኛ አብዮታውያን ነን፣ እኛ ፌደራሊስቶች ነን፣ እኛ የኢትዮጵያን ህዝብ ብሔረሰብና ህዝብ ለድል የምናበቃ ብቸኛ ኃይል ነን እና ይሄንን ማስተካከል የሚችለው ተደጋግሞ የፖለቲካ አመራሩ ላይ ጥፋት እንዳለ ድክመት እንዳለ ይነገርና ሁሉ ጊዜ ወደ መፍትሄ ሲያመላክቱ ወደ ብረት ነው የሚያመላክቱት። የቀረን ነገር እሱ ነው። የብረት ጥንካሬያችን እንዳለ ነው። ነገር ግን የፖለቲካ አመራር ላይ ድክመት አለን። አሁን ምንድነው ባጭሩ ይያለ ያለው ይሄ ነገር ሰራዊታዊ የሆነ የብረት የሆነ ጥንካሬያችንን ወደ ፖለቲካዊ ጥንካሬ እንዴት አድርገን እንመንዝረው፣ እንዴት አድርገን ትራንስሌት እናድርገው የሚል መቃተት ይመስላል ያለው እነዚህ ሁሉ ዶክመንቶች ውስጥ የሚታይ። ይሄኛው በአብዛኛው እኔ እንዳልኩት ልክ እንደወጣ ይሄ ሰነድ performing remorse እና lamenting the crisis አሁን የሆነ ያለውን ሁኔታ በጣም በዚህ ጉዳይ ላይ በጣም ሀዘንን መግለጽ እና ጥፋተኝነትን ደጋግሞ መናገር እና ከዛ ያንን ጥፋተኝነት ተናግሮ አዲስ ትርክት መፍጠር ይመስላል እንቅስቃሴ። አዲሱ ትርክት ግን ዝቄል እንዳለው ተረት፣ ጸጸት እነዚህ ሁሉ ነገሮች ይታዩበታል። ለኛ የሚገባን ነገር አገሪቱ ጥልቅ የሆነ ቀውስ ውስጥ እንዳለች፣ መንግስት የሚባለው ነገር ጥልቅ የሆነ ዲስፈንክሽን ውስጥ እንደወደቀ ይሄንን ማመናቸው በጣም ያስታውቃል። በቃ ይሄንን በራሳቸው ስክሪፕት እያስቀመጡት ነው። ይህ ስለሆነ ግን ይላሉ ይሄን አይነት ችግር የተናገረ መንግስት ከዛ አካባቢ ይቅርታ ጠይቆ ማምለጥ ነው ያለበት። ማለት ሪዛይን ነው የሚያደርገው ኖርማሊ። ግን ያን ማድረግ አይፈልጉም እና እንዴት አድርገን አሁንም የአመራር ሃንድል የፖለቲካውን እጀታ እንዴት አድርገን እንያዘው አሁን የማለት ነው ያለው። ያንን ለማድረግ የሚጠቅሷቸው ነገሮች ኢንቮክ የሚያደርጓቸው ታላቅ ታጋይ ህዝብ እንደሆነና የትግል ህዝብ እንደሆነ ታግሎ እነሱን እዚህ እንዳደረሳቸው ይናገራሉ። ሁለተኛ የሰማዕትነት ታሪክ ይጠቅሳሉ። ሶስተኛ የቆሰሉ ሰዎች በትግል ሂደት ብዙ የተጎዱና የቆሰሉ ሰዎች እነሱን ሰዎች ይጠቅሳሉ። ይሄ በ93ም ያደረጉት ነገር ነው በተከፋፈሉ ጊዜ እና እነዚህን ኢንቮክ በማድረግ አዲስ የጀግንነት ታሪክ መስራት እንዳለባቸው ይናገራሉ። ለሌላው ህዝብ ዛቻ ነው የሚያወርሱት። ልመና ማለት ዛቻ የተቀላቀለበት ልመና ነው። አፒል ነው ግን ውስጡ ዛቻ ነው ያለው እና ህወሓት አሁን ሌሎች ካድሬዎችንም አሳተው ማለት ሌሎች ታዛቢዎችንም ከአጋር ድርጅቶችም ከውስጥ ኢህአዴግ ውስጥ ካሉ ድርጅቶችም ብዙ ተሳትፈዋል። ግን የራሳቸው 2000 የሚሆኑ ካድሬዎች ከማንኛውም ነገር በላይ የችግሩ ባለቤት እኛ ነን ብለው ችግሩን በሙሉ የራሳቸው አድርገው ተጠያቂ እንዳደረጉ ራሳቸውን ይገልጻሉ። ጥፋተኝነትን ይገልጻሉ። መርህ አልባ ግንኙነት እንዳለ ይገልጻሉ። ማለት ሰርክሎች እና የነከሌ ቡድን ምናምን የሚባል አይነት መጎዳኘት እንዳለ ይገልጻሉ። ወደ ገዢ መደብነት የመቀየር አደጋ እንዳለ ራሳቸውን እንደ ገዢ መደብ እንዳደረጉ፣ የምሁራን ደግሞ ክህደት እንዳለ አብዮቱን እንደከዱ ታጋይነታቸውን እንደከዱ ይሄንን አስፍተው ይገልጻሉ። እና ያው ኦሊጋርክስ ተፈጥረዋል ነው እና የትግራይ ህዝብ አሁንም ከ27% በላይ የድህነት ወለል በታች ነው ያለው። ነገር ግን ተጠቃሚ እንደሆንክ እየነገሩ የውሸት ሪፖርት እየጻፉልህ ይላል። በውሸት ሪፖርት ላይ የተመሰረተ ልማት፣ እድገት እና ተጠቃሚነት እንዳለ እየነገሩ እንደሆነ ይላሉ። እና እነዚህ ሁሉ ነገሮች አዲስ ትርክት አዲስ ታሪክን የመስራት ኃላፊነት የሚያመጣ ትርክት ለራሳቸው ለመፍጠር ነው የሚጠቅሱ የሚመስሉ። ከዚህ በተረፈ ምንም አዲስ ነገር የለውም። አይ ቲንክ ሰነዶቹን ያዘጋጀው ሰው አንድ ነው ይመስለኝ ነው። ወይ አንድ ቡድን ነው ወይም እንዲሁም አንድ ወይም ሁለት
ግለሰቦች ናቸው ማለት ይችላልው እነማን ሊሆኑ እንደሚችሉ ግን I would rather not say that ይሄው ነው አሁን ካቆምክበት አንድ ነገር ጨምሬበት ወደ መጨረሻ እንመጣለን ጸግሽ አንድ ሰው የጻፈው ይመስለኛል አልከው ማለት ነው ይሄ የሚያዝጎመጅ የሚል ቃል በፊት በኢህአዴግ መግለጫ ከሆነ እዛ ውስጥ በተደጋጋሚ የተጠቀሰ ቃል ነው አሁንም እዚህ በጣም እንደ አስፈላጊ ቃል አድርገው ነው የተጠቀሙበት እዚህ ውስጥ ማለት ነው ሌላው ደግሞ ይሄ መርህ አልባ ግንኙነት የሚባለው በኢህአዴግ መግለጫ ውስጥ የተገለጸው እዚህ ጋር መልስ ተሰጥቶታል አማራጭ አይነት ግንኙነቶች ኢህአዴግ ውስጥ ማለት ነው እዚህ ውስጥ ያስቀመጡት አማራጭ ግንኙነቶች በኢህአዴግ ውስጥ ለዛ ነው በአንድ በኩል የኢህአዴግ መግለጫ ይመስላል ያልኩት ቅድም በመተባበር መርህና በመተሳሰር አንድነትን በማጠናከር ይላል አንድ ቦታ ላይ ከዛ ደግሞ አሁንም ደግሞ መርህ ላይ የተመሰረተ አንድነት ይላል እና በፊት ኢህአዴግ ውስጥ ለተነሳው ወቀሳ ማለት በመግለጫው ውስጥ ለተነሳው ወቀሳ እነሱ እንደዚህ አይነት ነገር ነው ትክክል ብለው የሚያስቡትን አማራጭ የጎንዮሽ ግንኙነቶችን የተናገሩበት ነው የሚመስለኝና ይሄ ጥቂት ምሳሌ ነው ከመጀመሪያ እስከ መጨረሻ ሄደን ብናይ የቃላት አጠቃቀሙ ይሄ ኮንፊውዥኑ መብዛቱ ሁሉም ስታይሉ አንድ ሰው የጻፈው ነው የሚመስለው በፊት ይሄንን መግለጫ የጻፈው ሰውዬ የኢህአዴግንም መግለጫ ጽፎ ለሚዲያዎች የሰጠ ነው የሚመስለኝ ነው ወደ ነጥቦቹ አንድ በአንድ ብንሄድ ሰዓታችን ትንሽ እየረዘመብን ስለሆነ ጠቅለል ያለ እይታ ካላችሁ አንድ ድል ልስጣችሁና በዚሁ እንዘጋለን ፕሮግራማችንን እስከ አው ይሄ ቅድም እንደተባለው ረጅም ሰነድ ነው በጥልቀት መመርመር ያለበት ነው ምክንያቱም የገዢው ፓርቲ አካሄድን ነው የሚናገረው በጣም በሰፊው ነው የሚናገረውና እኔ ቅድም ያልኩት አንደኛ ይሄ ተረት ነው ያልኩት ነገር አለ ተረት ያልኩት በመጀመሪያ ላይ የሚታየው ነው ይሄ ቻይ የሆነው ህዝባችን እድል ስለሰጠን ምስጋና እናቀርባለን ምናምን የሚለው ወይም እስካሁን ያስመዘገብናቸው ልማታዊ ዲሞክራሲያዊ መስመር የተመራን ሰላም እየሰፈነ የሚል ዓለም የሚመሰክርላቸው የሚያስገመጁ ስኬቶች ምናምን የሚለው ይሄ ሁሉ ተረት ነው ራሳቸው ለአካባቢያቸው ለመናገር የፈጠሩት ይሄን ነገር ማስተዋል ያስፈልጋል ለትግራይ ህዝብ የሚናገሩት አለ ለህት ድርጅቶች ደግሞ የሚናገሩት አለ በመተባበር ምናምን የሚሉት የሚያስታውሱት የትግራይ ህዝብ ሆል ላንተን የተፈጠርነው ካንተ ጋር ነው የቆምነው ይሄን ሁሉ ፈጥረንልሃል አሁን ግን ችግር ውስጥ አለ ስለዚህ ከኛ ጋር እንዳትለይ ህት ድርጅቶች አብረን ነው የነበርነው አብረን ነው የታገልነው አብረን ነው የሰራነው የጠፋነው ነበር አብረን ነው ያጠፋነው ስለዚህ ይሄ የመጣው ማዕበል ይዞ ከሄደ እኛም ብቻ ይዞ የሚሄድ እንዳይመስላችሁ እናንተንም ጨምሮ ነው ይዞ የሚሄድ ስለዚህ ተጠንቀቁ ይሄ በእኛ ላይ የተነሳችሁትና የትግራይ በላይነት ምናምን ያላችሁት መቀጥ አለበት ነው ይሄን ነገር እናስተው የትግራይ የበላይነት የሚባል ነገር ሊኖር አይችልም መዋቅሩ አይፈቅድም ሲሉ የነበሩት ሰዎች ዛሬ ያቺን ቃል ለመጠቀም ችለዋል የትግራይ የበላይነት እየተባለ የሚባለው በመሬት ላይ የሌለ ይሉታል ነገር ግን እንዳለ ቃሉን እንኳን ለመጠቀም ችለዋል እዚህ ላይ በአጠቃላይ እኔ ይሄ ነው የሚታየኝ ይታና በእንግሊዝኛ ቋንቋው እንደየዋለው retreat and retrenchment ነው ያልኩት እኔ retreatu የሚታየው ኢትዮጵያ ውስጥ የተፈጠረው ችግር ይሄ ሁሉ 3-4-5 አመትን የቆየው የህዝብን ቁጣ ያሳየው ችግር ምንድነው ከተባለ ቀደም ሲል የውጭ ሰዎች ናቸው የፈጠሩት ነው ያሉት ቀጥሎ የውስጥ ሰዎች ናቸው እነሱ ደግሞ ክራይ ሰብሳቢዎች ወይም የኦፒዲዮ መሪዎች ናቸው ነው ያሉት ከዛ ደግሞ ኢህአዴግ ነው የመሰረተው የኢህአዴግ ዋና አመራር ነው ይሄንን ችግር የፈጠረው አሉ አሁን ግን እኛ ነን ህወሓት ነው የፈጠረው ህዝብ የሰጠነን ይሄ የበኩር ልጁንና የመጨረሻ ልጁን እንኳን ሳይቀር የሰጠነን ህዝብ ክደናል እንዴው ይሄን ያለን እንዲህ አይነት ክደት ህዝባዊነት አብዮታዊ ስብና ሸረሸረ በሚልበት ጊዜ ኮንትራቱ የነበረው ከትግራይ ጋር ነው እንጂ ከጠቅላላው ኢትዮጵያ ህዝብ ጋር አልነበረም ስለዚህ ባንድ በኩል ይሄንን ሲናገሩ ድናያል አለ የጨልሞ እንዲታይ አድርገናል ይላል
ስለዚህ ምን እናድርግ ነው ያሉት ለትግራይ ካሳን ከፍላለን ይቅርታ ብቻ አይደለም እዛም ካሳን ከፍላለን ነው ያሉት ለፈጸምነው ነው ቃል ኪዳናችንን ካሳ ከፍለን እናድሳለን ካሳው ምን እንደሚሆን አላውቅም ሌሎችን ግን ለህዝብ ለተባባሪዎቻቸው የሚሉት ግን አርማጌዶን መጠፋፋትና እልቂት አርማጌዶን ማለት የዓለም ፍጻሜ ጦርነት ማለት ነው ትግራይ ከስልጣን ከወረደ ቲፒኤልኤፍ ከስልጣን ላይ ከወረደ ህወሓት ስልጣንን ካጣ በኢትዮጵያ ውስጥ ምን ሊሆን ነው ማለት ነው የመጨረሻው ጦርነት ሊካሄድ ነው ማለት ነው አርማጌዶንና መጠፋፋት እልቂት ሊመጣ ነው እቺ እንግዲህ ዛቻዋ ነች ጸጸት አለ ተረት አለ ነገር ግን ይሄ ብዥታ የሚለው በአንድ በኩል ዲሞክራሲ ሰላም ምናምን ዓለምን ሁሉ የሚያስጎመጀው ዓለም ሁሉ እንደ ኢትዮጵያ መሆን እንፈልጋለን ብሎ የጎመጀው ያለ አለ ይላል በሌላ በኩል ደግሞ ያጠፋነው ጥፋት ምንም ኮምፒተንስ እንኳን የለንም ይላል ያደረግነው ነገር በኢትዮጵያ ላይ የመበታተት ጡዘት ነው የሚለው ጡዘት ማለት ምን ማለት እንደሆነ እኔ አላውቅም ግን የመበታተን ጡዘትና እልቂት እንዲመጣ አድርገናል ህዝብ እንዲፈናቀል አድርገናል ህዝብ እንዲሞት አድርገናል ይሄን ሁሉ ስናደርግ ግን በይቅርታ እንድንታለፍ ነው የምንፈልገው ለትግራይ ካሳን ከፍላለን ሌሎቻችሁ ግን ይቅርታ አድርጉልን የሚል ነው ያለው እና ይሄ ችግሩ እኛ የፈጠረው የመበታተን ችግርን እየፈጠረ ግለኝነት ይሄንን አይነት የመበስበስ አደጋ ፈጥሮ ኔትወርክ ፈጥሮ ይሄ ኦሊጋርክ አሁን የተባለው ኔትወርክን ፈጥሮ የፖለቲካ ስብናችንን ረስተን ስልጣንን የመጨረሻ መኖሪያ አድርገን ጸረ ዲሞክራሲ ይሄን ሁሉ አድርገን ግን ይቅርታ አድርጉልን ነው የሚለው መጨረሻው ላይ ግን ኮምፒተንስ አላቸው ወይ ይሄን ሁሉ ለማድረግ ቀደም በፖለቲካ ደረጃ የላቸው ብሎ ዶክተር ጸጋዬ ተነጋግሯል ግን አሁን እነሱ ራሳቸው የሚሉትን ስለ ራሳቸው ድርጅት የሚናገሩትን እሱን እንኳን ብንመለከተው አንችልም ነው የሚሉት ለዛ ኮምፒተንስ የለንም በስብሰናል የአስተዳደር እድሮትና ምኑ ተደባልቆብናል ስልጣን እንደመኖሪያ ያደረግነው ሁሉ በሴፍ አድርገናል ለትግራይ ህዝብ ግን በሴፍቲ ኔት ነው የምትኖረው ተቸግረሃል ስለዚህ ከኛ ጋር ብትሆን ያዋጣሃል ይላል መጨረሻ አንድ ቃል ለናገርና ይሄ ከ12 ወኔ ብዙዎችን ለመናገር አልፈልግም በአንዱ ላይ ያለ አለ በ9 ላይ ቀደም ያልኳትን በትግራዋይነትና በድርጅታችን ስም የሚነግዱ ክራይ ሰብሳቢዎች የትምክትና ጠባብ ኃይሎች በድርጅታችን በህዝባችን ክልላችን አገራችን እየደረሰ ያለውን አሉታዊ ጫና ተብሎ የተፈጠረ በመሬት ላይ ያለ ገመንግስታችን ማቅደ ሆኖ ሳለ የትግራይ ህዝብና ህወሓት የበላይነት አለ በሚል ተብሎ የተቀረጸ አጀንዳ ፌደራላዊ ስርዓታችን ለበታተን ታቅዶ የተጠነሰሰ ሴራ ተንኮል መሆኑን ተረድተን በጽናትና በጥንካሬ እንዋጋለን ነው የሚለው ይሄ እንግዲህ የሚናገረው አንድ ለትግራይ ህዝብ አፈን እንደሆነ ሌሎችን ግን የሚለው ትምክህት አሁን ለኔ የሚታየኝ እኛ የትግራዮቹ የክራይ ሰብሳቢዎች ነን እኛ የኮረፕሽን ችግር ብቻ ነው ያለብን ሌላው ግን አንዱ የትምክህት ሌላው የጠባብነት ችግር ነው ያለበት ይሄ ነው ችግሩ ይልና እኛ አዲስ ሰው አምጥተናል ሪፎርም አድርገናልና እናንተም በአዴንም ይሁን ኦህዴድም እንደኛው ለውጥ ማምጣት አለባችሁ እነዚህን እናንተን የቀሰቀሱና የህዝብን ድምጽ መስማት የሰሙትን ሰዎች አስወግዳችሁ ሌላ ማምጣት አለባችሁ የሚል የመጨረሻ ዛቻ የሰጡ ነው የሚመስለኝ ዳና ጥሩ ጸጋ የጠቅለል ያለ የመጨረሻ እይታ ባጭሩ እሺ I think ሰነዱ ዝቄል ካለው በላይ ማለት አልፈልግም እኔ የገባኝ ያው አዲስ ትርክት ለመፍጠር ጥረት ያደርጋል እንደገና በትግራይ ህዝብ ዘንድ ከዲስኢንቻንትመንት እና ከዲስአፌክሽን ባለፈ ትንሽ አሁንም የመጨረሻ ስፖንሰር እንዲያደርገኙ ጥረት ለማድረግ ይመስላል ከዛ አልፎ ግን እንክሳለን እና ሌላው ዛቻ ይሄ አርማጌዶን የብጥብጥ ምናምን ችግር ይመጣል የሚለው I think ከሌሎች ህዝቦች ጋር ህወሓት ያለውን ግንኙነት ለመግለጽ ነው የሚፈልገው በሌላ አገላለጽ ያው እንዋጋለን ብጥብጥ ይፈጠራል እና በቀላሉ አንሄድም ስለዚህ ስርዓት ብታደርጉና ብትከተሉን ብትሰሙን ይሻላል እና እሱ ያው ይሄን ክራይሲስ የበለጠ ያባብሰዋል እንጂ
የሚቀንሱ አይሆንም አይ ቲንክ እኔ ለማለት የምፈልገው በመጨረሻ እውነተኛ ለውጥ ለማምጣት የሚፈልጉ ከሆነ ይሄ ሁሉ የሚሉት ችግር እውነትም ችግር ነው ብለው የተቀበሉ ከሆነ እውነተኛ ለውጥ ለማምጣት እና ራሳቸውንም ለማዳን መልካም የሆነ በአማራጭ ኤክሲት ከገቡበት ቅርቃር ለማውጣት የሚፈልጉ ከሆነ ወይም ደግሞ ሀገሪቱ ውስጥ እየነፈሰ ያለው የለውጥ ማዕበል የለውጥ አካል መሆን የሚፈልጉ ከሆነ የለውጡ አካል በለመልካም የመለወጡ እርምጃ አካል መሆን የሚፈልጉ ከሆነ ማድረግ ያለባቸው አንድ 5 ነጥቦች አሉ እነሱን በፍጥነት ለመጥቀስ ሞክራለሁ አንደኛ ቀላል እርምጃ ነው እስረኞቹን መልቀቅ አፈናውን ማቆም ብዙ አይወስድባቸው ምንም ነገር አይጠይቃቸው በእጃቸው ያሉ እስረኞችን መልቀቅ የአፈና ተቋማቱን ማቆም መዝጋት እና አፈናውን ማቆም ከህዝብ ጫንቃ ላይ ማልቀቅ ማለት ነው ሁለተኛ ቀደም እንዳልኩት ተጠያቂነትን ማስፋት እና ማስፈን ወንጀለኞቹን ሙሰኞቹን እንደሚሏቸው እነሱ ክራይ ሰብሳቢዎቹን እነዚህን ኦሊጋርኮቹን መቅጣት አላግባብ የሆነ የኢኮኖሚ መበልጸግ ካለ ያንን እርምጃ ሲወስዱበት እንዴ በትግራይ ስም የሚጠቀሙ በድርጅቱ ስም የሚጠቀሙ ግለሰቦች ካሉ እነሱ ላይ እርምጃ ሲወስዱ ያሳዩ ለህዝቡ የወንጀለኛ የሆኑ ሰዎች ካሉ ሙሰኞች ካሉ ኪራይ ሰብሳቢዎች አሉ ይያሉ በየቀኑ ይጮሃሉ ህዝቡ ከቀድሞ ጀምሮ ሲል ነበር ህገወጥ የሆኑ ተግባራት ነበሩ በእነሱና በኦሮሚያ ክልል መንግስት እንኳን መካከል ህገወጦች ላይ የሚወሰደው እርምጃ ልዩነት አለው እና እነዚህን የሚያምኑ ከሆነ ለቅጣት በማቅረብ በእርምጃ እየተወሰደባቸው የፖለቲካዊ እርምጃ ማለትም ከስልጣን ማንሳት አስተዳደራዊ እርምጃ ማለትም መቅጣት ወይም ዲሞት ማድረግ እና የህግ እርምጃ ህጋዊ እርምጃ ህጋዊ ተጠያቂነት በፍርድ ቤት በማቅረብ ሲያደርጉ ይሄንን ማድረግ ከባድ አይደለም ተጠያቂነትን ማስፈን ቀላል እርምጃ ሶስተኛ የመንግስት ተቋማትን መጠቀም ይጀምሩ ይሄ የድርጅት የደህንነት ማለት ህገ መንግስታዊ መሰረት የሌላቸው ተቋማትን እየተጠቀሙ የመንግስት ተግባር መስራት አይችሉም እስከመቼ ነው እንደዚህ የሚቀጥሉት መንግስት የለም እና የመንግስት ተቋማትን ለምሳሌ የፓርላማውን ወዘተ ተጠቅመው እርምጃ መውሰድ ይጀምሩ በተለያየ ደረጃ ይሄ መንግስት ከሌላው ከኢትዮጵያ ውስጥ ከነበሩ ጨቋኝ መንግስታት የሚለየው የፖለቲካ ተግባሩን የሚያካሂደው በህጋዊ መንገድ ነው የፖለቲካ ጥቃት የሚያደርሰው በህጋዊ መንገድ ነው የፖለቲካ ጥፋት የሚያደርሰው በደል የሚያደርሰው ህግ ያወጣል ስለዚህ ብዙ የአፈና ህግጋት እና የህግ ተቋማት መስርቷል ባለፉት አመታት የመንግስት ተቋማትን መጠቀም ሲጀምሩ አብረውት በዛ በመንግስት ተቋም በፓርላማው ለምሳሌ እነዚህን የአፈና ተቋማት በሙሉ የአፈና ህግጋት የአፈና ፖሊሲዎች እና ክፉ የሆኑ ህግጋትን በሙሉ መሻር እና ከዚህ ጋር ተያይዞም ክልከላ ያለባቸውን ፓርቲዎች እና የፖለቲካ መሪዎች ያንን ክልከላ ማንሳት የታሰሩ ፓርቲዎች አሉ ሽብርተኛ ምናምን እየተባሉ እነዚህ መፈታት አለባቸው የታሰሩ ሚዲያዎች አሉ ሽብርተኛ ምናምን እየተባሉ እነዚህ መፈታት አለባቸው ይሄ በመንግስት ተቋማት መደረግ አለበት በፓርላማው መደረግ አለበት ቢያስፈልግ በመግለጫ ቢያስፈልግ በፓርላሜንታሪ ሬዞሉሽን ማለት ነው ወይም ደግሞ በአዋጅ አራተኛ እውነተኛ የሆነ የቅን ልቦና ውይይት ማለት ከቅን ልቦና የመነጨ የፖለቲካ ውይይት ፖለቲካውን አይደለ ችግሩን መፍታት የሚፈልጉት ከቅን ልቦና የሆነ የፖለቲካ ውይይት እንደው ሌላው ሰው ይቅርዛው ያዲግ ውስጥ እነው ይሄንን በ17 ቀን ፈጀ የተባለውን የያዲግ ስራ አስፈጻሚ ኮሚቴ ስብሰባ በጋሃድ የማያርጉት እስካሁን ድረስ ምን ከዛ የወጣው አቋም ምን እንደሆነ በግልጽ አናውቅ ማለት እነሱ በጽሁፍ ያወጡታሉ ሰዎቹ በአካል ሲናገሩ የሚናገሩት ነገር አለ ምንም መስማማት ያለበት እና ይሄ እንኳን አልተገለጸም እና ይቅር ከሌላው ድርጅት ጋር እውነተኛ የፖለቲካ ውይይት በቅን ልቦና የሆነ ትራንስፓረንት የሆነ ውይይት ከተለያዩ የፖለቲካ አካላት ጋር ማድረግ አስፈላጊያቸው ነው ይሄ ራሳቸውን ለማዳን ከፈለጉ ከዛ ይሄን ሁሉ ካደረጉ በኋላ አዲስ ምርጫ ለማካሄድ መዘጋጀት ነው ምክንያቱም ያላቸው ብቸኛ ሃፒ ኤክሲት አዲስ ምርጫ ነው በሪፎርም መንገድ የሚመጣ ለውጥ ካለ ይሄ የመጨረሻው እርምጃ ይሆናል ከዚህ ጋር ተያይዞ መቼም መረሳት የሌለበት ወታደራዊ መፍትሄን እንዳማራጭ የሚጠቀሙት ነገር አለ ሄደው የፌደራል ሰራዊቱን ወደ ክልሎች ውስጥ ያለ ግብዣ ያለ ጥያቄ ያለ ህገ መንግስታዊ መሰረት
ያለምንም ማስገባት የጸጥታ አካላት እርምጃ እንዲወስዱ ኦቶራይዝ ማድረግ ምንም አልፈየደም ወደፊትም አይፈየድም ከህዝብ ጋር አይጥና ድመት ጨዋታ እንዲጫወት ከማድረግ በቀር ሰራዊቱ ይመጣል መንገድ ላይ ይቆማል መንገድ መዝጋት ለተወሰነ ሰዓት ይቆማል ሰራዊቱ ዞር ሲል መንገዱ አሁንም ይዘጋል ሰራዊቱ ይመጣል ሰው ወደ ቤቱ ይገባል ሰራዊቱ ይሄዳል ጠላት የሚሏቸውን ሰዎች ማጥቃት ይጀምራሉ ይሄ የአይጥና ድመት ጨዋታ ማቆም አለበት ለነሱም ሰስቴይነብልም አይደል ይሄን ሰራዊት በኢትዮጵያ ውስጥ ሁሉ በትኖ የሀገር ደህንነትም እንደሚሉት አደጋ ውስጥ ይወድቅባቸዋል ስለዚህ ሚሊተሪ የሆነ ደህንነታዊ የሆነ ሰራዊታዊ የሆነ እርምጃ የፖለቲካ መፍትሄ ይሆናል ብለው እሱ ላይ ተንጠላጥለው ያሉት ነገር ቀደም እንዳልኩት በተለያዩ ሰነዶቹ የምናየው ይሄንን ነው ፖለቲካው በስብሷል ስለዚህ ሰራዊቱ ቴክኦቨር ያድርግ ነው የሚወስዱት እርምጃ ነው እሱን ነገር ማቆም አለባቸው ሊበቃቸው ይገባል እንደሚሉትም አርማጌዶን ወደዛ ሀገር ላይ እየጠሩ ካልሆነ በቃ ይሄን ካላደረጉ ወዴትም መቀጠል አይቻልም አይ ቲንክ ይሄ ለራሳቸው ይጠቅማቸዋል ናው ከሪፎርም በላይ የምንጠይቃቸው ጥያቄዎች አሉ እነሱን ደግሞ ህዝቡ እየጠየቀ ነው ያለው አይ ቲንክ እኛ ያንን አጉልተን አሁንም አፋፍመን መቀጠል ያለብን ይመስለኛል አመሰግናለሁ ጸጋይ እንግዲህ እዚሁ ላይ ነው የምናበቃው ሰዓታችንም ትንሽ ሄዷል አድማጮቻችንና ተወልካቾቻችን ዛሬ ስንነጋገርበት የነበረው የኢትዮጵያ ወቅታዊ ሁኔታ ያነሳናቸው ሐሳቦች ህዋት ያደግ ለህዝብ አደርጋለሁ ብሎ ቃል ከገባውና ያደረገ ያለው ነገር ምንድነው በሚል ነው በመጀመሪያ ላይ ያነሳነው በተለይ የወልዲያ ግድያን እይታ ውስጥ በማስገባት ነው የተነጋገርንበት ሁለተኛው ነጥብ ደግሞ የዶክተር መረራና ሌሎች የስራ ባልደረቦቹ እንዲሁም ሌሎች የፖለቲካ እስረኞች መፈታታቸው ምን እንደምታ አለው የሚል ላይ ነው ስንነጋገር ነበር ነው የመጨረሻው ነጥብ የነበረው የህዋት አቋም መግለጫ ሰሞኑን የወጣው ላይ ነው ስንነጋገር የነበር ነው ዶክተር ጸጋይና ፕሮፌሰር እስቄል በጣም አመሰግናቸዋለሁ ፈርሃን አብዱል ሰላም የቴክኒክ ባለሙያችን አንተንም በጣም አመሰግናለሁ እኔም ታናተረኝ በተመሳሳይ ፕሮግራም እስክንገናኝ ሰላም ሁኑልኝ ነው የምንለው ጨርሰናል ሰላም